ሲጀመር ቅዱሳን እየበቁ ሲሄዱ ስለራሳቸው የሚያስቡት ኃጢአተኛ እንደሆኑ ድንቁርና ነው፣ ኢግኖረንስ ነው። ጥርጥር የለውም። ቅድስና መልካ እግዚአብሔር ነው። ለምን እንደተፈጠር ካላወቅ አሁንም መቀደስ አትችልም። ቅዱስ ቄርሎስ ዘእስክንድርያ ብዙ ጉድለቶችን ያነሳል። የተፈጠርነው በመሰረታዊነት ለመቀደስ ነው። ትክክለኛ መልካቸውን ጠልተውታል እነሱ። ሌሎችም በዛ መልክ እንዲያውቋቸው አይፈልጉም። ሁሉም ያስፈልገኛል እንዴት ትላለህ? በተፈጥሮ እግዚአብሔር የሰጣቸውን ነገር ይጠሉታል። ውበት ማለት ቀይ መሆን ማለት ነው። ሴቶች አሁን ፈጣሪን ነፍስ ስጠን እንጂ ሌላውን እኛ እንገጣጠማለን ይሉታል። መታመምህን አለማወቅ በጣም አደገኛ ጉዳት አለ። በፊልተር ፊታቸውን ሌላ ያደርጉና በአካል ስታገኛቸው በፍጹም ሌላ ናቸው። ድፈረን የሚል አይነት አለባበስ የሚለብሱ አሉ። ስለዚህ አንደኛ እግዚአብሔር በተፈጥሮ የሰጠኝ ነገር በቂ አይደለም ብሎ ማመን። አንደኛ ክፉ የሆነ የዝሙት ፍላጎትን ሁልጊዜ ማውገዝ አለብን። ዮሐንስ አፈወርቅ ምንድነው የሚለው? የአፍንጫ ውበቱ አጥርቶ ማሽተቱ ነው። ለምሳሌ ፀሐይ ስትወጣ ብርሃኗን ቆሻሻ ላይ ትጥላለች አይደል? ቆሻሻ ላይ ታረጋለች። ቆሻሻ ላይ ብርሃኗን ስታደርግ ቆሻሻው ፀሐይቱን ያቆሻታል ወይ? እናን በቆሻሻ ዓለም ውስጥ እንዴት ማግኘት ይቻላል? ጨለማ ብርሃንን ሊያሸንፍ አይችልም። ሰይጣን እግዚአብሔርን ሊያሸንፍ አይችልም። ስዕላት የሰማይ መስኮቶች ናቸው። ጾምና ጸሎት አጋንንትን ሁሉ ያስወጣል ማለት ነው። ዓለም ማለት ኃጢአት። ራስን እያነጻ ከሄድክ ሌሎች ሰዎችን የማንጻት እድል ከፍተኛ ነው። ቀዝቃዛ ጽዋ ውሃ ብታጠጡ የነብይን ወይም የደቀ መዝሙሬን ዋጋ ታገኛላችሁ ብሏል። ይሄውን ብዙ ሰው የሚመስለው ቀዝቃዛ ጽዋ ውሃ ማጠጣት። ሰው ሁሉ የተጠራው ቅዱስ እንዲሆን ነው። ቅዱሳን መንፈስ ቅዱሶች አይደሉም፣ ቅዱሳን ናት። የመጀመሪያዎቹ ወደ ቅድስና ሕይወት ገና ብለን እንዳንጀምር ምክንያት እየሆነ ያለ ነው እኛ ራሳችን። ትክክል ያልሆነን ነገር ትክክል ነው ብለ ወደ ማመን ነው የምትመጣው። ክርስቲያኖችም ትኩረት የሚያደርጉት ውጫዊ ውበት ላይ ነው። በቃ የተለየው ነኝ ብዬ ማመን ከሆነ ለራሴም ጣዖት ነኝ፣ ለሌሎች ሰዎችም ራሴን ጣዖት ማድረግ ፈልጌያለሁ። ጥቁር እንኳ ቢሆኑ ራሳቸውን ለማቅላት ነው የሚሄዱት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራቸው የእግዚአብሔር ቤተሰቦች በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አንቀጸ ብፁዓን ሰንበት ትምህርት ቤት መረጃና መዛግብት ክፍል የሚዘጋጅ የ2018 ዓመተ ምህረት የዐቢይ ጾም ተከታታይ መንፈሳዊ ትምህርት ነው። ዛሬ ሁለተኛውን ሰንበት ቅድስትን አስመልክቶ የቤተክርስቲያናችን መምህር ዲያቆን ዮሐንስ አብረውን እዚህ ስቱዲዮ ተገኝተዋል። የተለያዩ መንፈሳዊ ጥያቄዎችን በማንሳት ጥሩ መልካም የትምህርት ጊዜ እናሳልፋለን ብለን እናስባለን። መምህራችን እንኳን በደህና መጡ። እንኳን በደህና ቆያችሁ። የሁለተኛው ሳምንት የዐቢይ ጾም ሁለተኛው ሳምንት ክፍለ ጊዜ በቤተክርስቲያናችን ቅድስት የሚል ስያሜ ተሰጥቶት ነው የሚጾመው። ይህን በማስመልከት በዋናነት የተወሰኑ ጥያቄዎችን አንስተን ለምዕመናን መንፈሳዊ ትምህርቶችን እንማማራለን ማለት ነው። ወደ መጀመሪያው ሐሳባችን ከመምጣታችን በፊት ያው ቅድስትን ስናስብ ንጽህናን፣ መንፈሳዊ ሕይወትን በአጠቃላይም ደግሞ የሰውነታችን ሕዋሳትን በንጽህና ማጾምን አስመልክቶ ነው የሚታሰበውና እንደ መነሻ የማነሳው ጥያቄ በአሁኑ ዘመን በተለይ የዲጂታል ዓለም በበዛበት ዘመን ጆሮአችን ብዙ መጥፎ ነገሮችን፣ አይኖቻችን ብዙ መጥፎ ነገሮችን በብዙ መጥፎ ምስሎች ይወረራሉ እና ሰውነታችሁን ለእግዚአብሔር ቤተ መቅደስ ነው፣ የእግዚአብሔር ቤተ መቅደስ ናችሁ የሚለውን ቃል በዚህ ዘመን እንዴት በተግባር መኖር እንችላለን የሚለውን ብናነሳ። እሺ፣ ጥሩ፣ ልክ ነው። ብዙ ነገሮች አካሎቻችንን ወደ ኃጢአት የሚወስዱ ከእግዚአብሔር የሚለዩ እንደተባለው ሰውነታችን የእግዚአብሔር ቤተ መቅደስ ሆኖ ሳለ ሌሎች ነገሮች በሰውነታችን ላይ እንዲሰለጥኑ የሚያደርጉ ብዙ ጉዳዮች ይኖራሉ አሉ። ዘመኑም ለዛ እያንዳንዱን ሰው አጋላጭ ያደርገዋል ወይም ያጋልጠዋል። ከዚህ የተነሳ እንግዲህ አይኖቻችን፣ ጆሮዎቻችን፣ የስሜት ሕዋሶቻችን ምንላቸው በአጠቃላይ የቅድስናቸውን ጠብቀው እንዳይኖሩ የሚያደርጉ አጋጣሚዎች በጣም ብዙዎች ናቸው። የሆነ ሆኖ ግን እንግዲህ አንድን ነገር በማየታችን ብቻ ያየነው ነገር ኃጢአት ሊሆን አይችልም።
አንድንም ነገር በመስማታችን ብቻ ማለት በመስማታችን ብቻ ስል ያልተገባን ነገር ወዶ የሚሰማ ሰው መስማቱ ችግር አለው ራሱን ችሎ ማለት ነው፣ ሳይፈቅድ ሊሰማ ስለማይችል። ግን ኮኢንሲደንትሊ በምትሄድበት ጊዜ ከአንድ ቦታ ወደ አንድ ቦታ ስትሄድ ሳታስበው ሳታቅደው የሚለቀቁ የሚሰሙ የሚታዩ ነገሮች ይኖራሉ። ከነዚህ ውጭ እንግዲህ በምድር ላይ እስካለ ድረስ ከምድር ውጭ ሌላ ፕላኔት ላይ ሄዶ ሊኖር አይችልም። በምድር ላይ ነው ያለው። እነዚህ አጋጣሚዎች የሚኖሩ መሆናቸው የታወቀ ነው። እንዲህ ከሆነ ራሱ ሰውየው ራሱ ወዶ ፈቅዶ የሚያደርጋቸው ነገሮች አሉ። ወዶ ፈቅዶ ሳይሆን እንዲሁ በዘመኑ ምክንያት የሚያያቸው በዘመኑ ምክንያት የሚሰማቸው ነገሮች ይኖራሉ። ስለዚህ በዚህ ውስጥ እጅግ በጣም የሚያረክሱ ከእግዚአብሔር የሚለዩ ከጸጋ የሚያራቁቱ ከቅድስና የሚያስወጡ ሰብእናን የሚያቆሽሹ ነገሮች ያው በዓለም ላይ እናያቸዋለን፣ እንሰማቸዋለን። ይሄ እንዲሆኑ እንዴት ሆኜ ነው ከነዚህ ፈተናዎች ራሴን ጠብቄ በቅድስና ልኖር የምችለው ወይም አካሌን በእግዚአብሔር ቤተ መቅደስነት ብቻ ተጠብቆ እንዲኖር ማድረግ የምችለው እንዴት ነው የሚል ጥያቄ ስንጠይቅ መጀመሪያ እንግዲህ ሁሉ ነገር የሚነሳው ከፈቃድ ነው። ፈቃዳችንን እንዴት አድርገን ነው የምንጠቀመው? ለምሳሌ እንዳልከው ዓይኔን እንዴት አድርጌ ልቀድሰው፣ ጆሮዬን እንዴት አድርጌ ልቀድሰው፣ እጄን እንዴት አድርጌ ልቀድሰው፣ አካሎችን እንዴት አድርጌ ልቀድስ ብለን ስንጠይቅ እነዚህን አካሎቻችን ቀድሰን እግዚአብሔር የሚፈልገውን ነገር ብቻ እንዲያይ እንዲሰማ የሚዳስሰው እንዲዳስስ የሚያሸተው እንዲያሸት እንደዚህ እንዲሆን ልናደርግ የምንችለው ፈቃዳችን በምንጠቀምበት መንገድ ነው። አንዱ እኔ ፈቃዴን የምጠቀመው ለመልካም ከሆነ እይታዬ መልካም ነገርን ማዕከል እንዲያደርግ አደርጋለሁ። ሰሚ ጆሮዬ ደግሞ መልካም ነገር እንዲሰማ አደርጋለሁ። በፈቃድ ማለት ነው፣ ወድጄ ፈቅጄ። ስለዚህ ልክ መልካምን ነገር ፈቅጄ የማይ ከሆነ መልካምን ነገር ፈቅጄ የምሰማ ከሆነ መልካምን ነገር ፈቅጄ የማደርግና የምናገር ከሆነ እነዚህ የማደርጋቸው ነገሮች በእኔ ውስጥ ወደ ውስጥ እየገቡ እየተዋሃዱኝ እየጣሙኝ ይሄዳሉ። ልክ እየጣሙኝ እየተዋሃዱኝ ሲሄዱ በእነዚህ ነገር ውስጥ እዋጣለሁ እኔ ራሱ በመልካም ነገሮች ማለት ነው። በሌላ አነጋገር ማለት ነው ልክ አሳ የሚኖረው በውሃ ውስጥ ነው። ከውሃ ከወጣ ህይወት አይኖረውም፣ ወዲያው ህይወቱ ያልፋል። ልክ እንደዚህ መልካም ነገሮችን ልክ የኔን ሰውነት እንደ አሳ አድርጌ እርግጥ የቤተ ክርስቲያን ሊቃውንትም ክርስቲያን እንደ አሳ ነው ይላሉ እና መኖሪያችን ውሃ ናት። ያቺ ውሃ ቃለ እግዚአብሔር ናት። መልካም ነገር ነው ማለት ነው። በመልካም ነገር ውስጥ ራሳችን ከተን ልክ እንደ እስትንፋሳችን እንደ ህይወታችን እንደ መመሪያችን አድርገን ምንኖር ከሆነ ሌላው ነገር አይውጠንም፣ አይወስደንም። ቢመጣ እንኳን ወደ ውስጣችን አይገባም። ለምን? ውስጣችን የተወረሰው ወይም የተያያዘው በተቀደሰ በመልካም ነገር ስለሆነ ማለት ነው። ይህ ደግሞ ሊሆን የሚችለው ፈቃዳችንን ስናቀናው ነው። ፈቃድን ማቅናት ለምሳሌ ዓይኔን ምን እንዲያይ ነው ፈቅድለት፣ ጆሮዬን ምን እንዲሰማ ነው ፈቅድለት። ፈቅጄ የማሰማው ነገር ነው የበለጠ የሚጥመው። ፈቅጄ የማሰማው ነገር ደጋግሜ ያን ከውስጤ ፈልጌ ስለሆነ ያን የማደርገው ያ የምሰማው ነገር ወደ ውስጤ እዚህ ጆሮ ላይ ተሰምቶ ብቻ አይደለም የሚቀረው፣ ወደ ውስጥ አካሌ ይገባል። ስለዚህ ከኔ ጋር ተዋህዶ ልላቀቀው እስከማልችል ድረስ የኔ ወደ መሆን ይመጣል ያ መልካም ነገር ማለት ነው። እንደዛ የሚሆን ከሆነ ሌላው ነገር ሲመጣ ወደ ውስጥ አይገባም። ዝም ብዬ ሊሰማ ይችላል፣ ግን ውስጥ አይቀበለውም። ውስጤ ማለት ነው። በዓይኔም ላየው ይችላለሁ፣ ግን ውስጥ አይቀበለው። ስለዚህ ፈቃድን ማስተካከል በጣም ትልቅ ነገር ነው። ይህን እንግዲህ አካላችንን የእግዚአብሔር ቤተ መቅደስ ሆኖ እንዲቀጥል ለማድረግ ፈቃድን ቀድሶ መጓዝ በጣም ትልቁ ኃይል ነው ማለት እንችላለን። በሌላ አባባል ፈቃድን መቀደስ ማለት እኔ ራሴን ለራሴ የምን ምክንያት ነው የማደርገው የሚለውን ጥያቄ የምመልስበት ነው። ቅዱስ ዮሐንስ አፈወርቅ እንደዚህ ነው የሚለው፣ ማንኛውም ነገር በእኛ ላይ ጉዳት ሊያመጣ አይችልም። የትኛውም ነገር አጋንንትም ቢሆኑ በራሳቸው ማለት ነው።
መጀመሪያ አጋንንትም እንኳን ሊጎዱን የሚችሉት እኛ እንዲጎዱን ሆነን ስንገኝ ነው እንጂ አስገድደው መጉዳት አይችሉም። እንዲህ ከሆነ አንተ ራስን ለምንድን ነው የምታዘጋጀው? ዓይንህን ለምንድን ነው የምትከፍተው የምታዘጋጀው? ጆሮን ለምንድን ነው የምታዘጋጀው? አንደበትህን ለምንድን ነው የምታዘጋጀው የሚለው ወሳኝ ነው። ማንኛውም የመቀደሴ የመጀመሪያው the first cause መባለው እኔ ነኝ። እንደዚህ ከሆነ ዓይኔን ቅድሼ ለመኖር ጆሮዬንም ቅድሼ መልካም ነገር እንዲሰማ ለማድረግ ፈቃዴ በጣም ወሳኝ ነው። ፈቃዴ ግን ከተበረዘ፣ ከቆሸሸ፣ ከተበላሸ እንግዲህ ፈቃዴም በራሴ ፈቃድ ነው ፈቃዴ ራሱ እንዲበላሽ ማደርገው ማለት ለክፉ ዝንባሌ ራሴን እያስገዛው ከሄድኩኝ ችግር እየተፈጠረ ይሄዳል፣ ጉዳቴ እየጨመረ ይሄዳል። ስለዚህ የመጀመሪያው ጉዳይ የሚሆነው ፈቃድን ማቅናት፣ ማስተካከል። በዚህ ዓለም አሁን ባለነው ዓለም ራሳችንን የእግዚአብሔር ቤተ መቅደስ አድርገን እንድንጠብቅ ያደርገናል። እንግዲህ ሰውነታችን ሲቀደስ ምን እንደሚሆን የቤተ ክርስቲያን ሊቃውንት የሚናገሩትን ማንሳት ያስፈልጋል። ለምሳሌ 5 የስሜት ሕዋሶቻችንን አንድ ቴዎፋን የተባለ ባህታዊ ምንድነው የሚለው? ስጋችንን የንጉሥ ቤተ መንግስት ያደርገዋል፣ ነፍሳችንን ደግሞ ንጉሱ ያደርገዋል። እና ስጋችን የንጉሱ ቤተ መንግስት ነው ይልና ስጋችን ግን 5 መስኮቶችና 1 በር አለው ይላል። 5ቱ መስኮቶች 5 የስሜት ሕዋሶቻችን ናቸው። በር የሚለው ደግሞ አእምሮን ነው። እነዚህ 5ቱ የስሜት ሕዋሶቻችንና አእምሯችን ከተጠበቀ ቤተ መንግስቱ ንጹህ ሆኖ ይቀጥላል። እነዚህ ካልተጠበቁ ግን ቤተ መንግስቱ ይረክሳል፣ ይቆሽሻል ማለት ነው። ስለዚህ ምን ማለት ነው? በሌላ አነጋገር ዋናው ጠባቂ እርግጥ አእምሮ ነው። 5ቱን መስኮቶች የሚከፍታቸው የሚዘጋቸው እሱ ነው። ከዚህ የተነሳ 5ቱን የስሜት ሕዋሶቻችንን ለምንድን ነው የምንከፍታቸው? ለምንድን ነው የምንዘጋቸው? መዝጋትና መክፈት ደግሞ በእኛ ፈቃድ ላይ ይመሰረታል። እኔ ለምሳሌ ምንድን ነው ማሸተው? ምንድን ነው የምናገረው? ምንድን ነው የምቀምሰው? ምንድን ነው የምዳስሰው? ምንድን ነው የምነካው? ምንድን ነው የማየው? ምንድን ነው የምሰማው? እነዚህ ነገሮች በጣም እለት የማደርገው ነገር በእነዚህ የተሞላ ነው። ከስሜት ሕዋሳት ውጭ በሆነ መንገድ የማከናውነው ምን ነገር አለ? ምንም ነገር የለም። እሰማለሁ፣ አነባለሁ፣ አያለሁ፣ ቀምሳለሁ፣ አሸታለሁ፣ እዳስሳለሁ፣ እነካለሁ፣ እንደዚህ እነዚህን ነገሮች ምን እንዲያዩ የስሜት ሕዋሶችን ምንድን ነው ማቀምሳቸው? ምንድን ነው ማላመዳቸው የሚለው በጣም ወሳኝ ነው። ይሄ እንግዲህ እግዚአብሔር ተፈጥሯዊ ነው፣ ጠቃሚ ነው። ስሜት ከሌለን መውደድ አንችልም። ስሜት ከሌለን ለእግዚአብሔርም ለሌሎች ሰዎችም ያለን ፍቅር መግለጽ አንችልም። ስሜት በጣም መልካም ነገር ነው። መደሰትም ማዘንም አንችልም ስሜት ከሌለን ማለት። ስሜት የደስታም የሀዘንም እነዚህን ነገሮች የምንገልጥበት ነገር ነው፣ ተፈጥሯዊ ነው። ግን ስሜትህን የምታላምድበት መንገድ ለአንተ ህይወት ጎጂም ጠቃሚም ሊሆን ይችላል። ለምሳሌ ሰው እስከሆን ድረስ የረሃብ ስሜት ይሰማናል። የረሃብ ስሜት ሲሰማን ምን አይነት ምግብ ነው የምንበላው? ምን ያህል ምግብ ነው ርቦኛል ብለን ደግሞ ስናስብ ለሰውነታችን የምናስለምደው? አንድ ሰው 2 እንጀራ ካስለመደ በአንድ ጊዜ መብላት 2 እንጀራ ይለምዳል። ሌላ ጊዜ አንድ ሲበላ አይችልም። 3 ካስለመደ 3 ይሆናል። ሌላ ጊዜ አንድ ቢበላ አይችልም። ስሜት ግን ግማሽ ቢበላ ግማሽ ካለመደ ያችን ነው የሚፈልገው። ልክ ያችን ሲያገኝ ይበቃዋል። ልክ እንደዚህ ማለት ነው። ዓይኔን ምንድነው ማስለምደው? ጆሮዬን ምንድነው ማስለምደው? እጄን ምንድነው ማስለምደው? ምላሴን ምንድነው ማስለምደው? ማስለምደው ነገር ለነገ ህይወቴ ትልቅ ተጽዕኖ አለው። ከዚህ የተነሳ እንግዲህ አሁን የምንወያየውም ቅድስት የሚለውን ጾም ማዕከል አድርገን ስለሆነ እነዚህ ነገሮች በጣም መጠበቅ አለባቸው። ዓይኔ፣ ጆሮዬ፣ ምላሴ፣ እጄ፣ አፍንጫዬ መጠበቅ አለባቸው። እነዚህን ለመጠበቅ ነው ቅድም ነፃ ፈቃድ ብዬ የተነሳሁት ማለት ነው። እነዚህ ስንጠብቃቸው ለምሳሌ 5ቱን የስሜት ሕዋሶችን በአጠቃላይ ክፉ ነገር እንዳያደርጉ እየታገልኩ ምጠብቅ ከሆነ ልክ እነዚህን ስጠብቃቸው ስቀደሳቸው እግዚአብሔር ልክ የታቦር ተራራ ላይ 3ቱ ከሐዲስ ኪዳን ሐዋርያት አገልጋዮች መካከል 2ቱ ደግሞ ከብሉይ ኪዳን ነቢያት አንድ ላይ 5 አካላት ክርስቶስ 6ኛ ሆነው የታቦር ተራራ ላይ ተገልጠዋል። ይህም
ኦሪገን የሚባል አንድ ሊቅ ሲተረጉም ምን ይላል? አሁን እሱ በአንተ ሰውነት ይመሰላል ይላል። ተራራው ያንተ ሰውነት ነው። 5ቱ አካላት 5 የስሜት ሕዋሶቻችን ናቸው። አንዳንዶቹ ሊቃውንት በአዲስ ኪዳን ያሉትን 3ቱን አገልጋዮች ሐዋርያትን የነፍስ ምሳሌ ያደርጋሉ። በብሉይ ኪዳን የነበሩትን 2ቱን ነቢያትን ደግሞ የስጋ ምሳሌ ያደርጋሉ። ስጋችንም ነፍሳችንም ከተቀደሰ ቅድስናው እንዲጠበቅ ካደረግን በፈቃዳችን ማለት ነው ከጠበቅን 6ኛው አካል ክርስቶስ ይኖራል። እሱ ልክ ያኔ በታቦር ተራራ ላይ ተገልጦ ብርሃኑ እንደገለጠው እንዳበራ በእኛም ሕይወት ላይ እርሱ 6ኛ ሆኖ ይገለጣል ነው። ግን ሊገለጥ የሚችለው አስገድዶ አይደለም። በመጽሐፍ ተጽፏል። እንግዲህ በር ላይ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እሱ እገባለሁ ብሏል። ስለዚህ ክርስቶስ ደጃችን ላይ ቆሟል። በአካሎቻችን በስሜቶቻችን መልካም ነገር ካደረግን ወደ ውስጣችን ይገባል። ወደ ውስጣችን ከገባ የእርሱ ብርሃን በእኛ ይገለጣል። ያን ጊዜ ክፉ ነገር አይሰለጥንብንም ማለት ነው። ይህ ሁሉ እንዲሆን ግን አይኖቻችን እንዲጠሩ ክርስቶሳዊ እንዲሆኑ፣ ጆሮቻችን እንዲጠሩ ክርስቶሳዊ እንዲሆኑ፣ አፍንጮቻችን እንዲጠሩ ክርስቶሳዊ እንዲሆኑ፣ አካሎቻችን በሙሉ እንዲቀደሱ ክርስቶስን በፈቃዳችን ወደ ውስጣችን መጋበዝ አለብን። ስለዚህ እነዚህን አካላት ለመቀደስ ፈቃድ የሚባለው ነገር ወሳኝ ስለሆነ ነው ትኩረት ሰጥቼ እያነሱ ያለሁት ማለት ነው። ልክ ነው። ዘመኑ በጣም ብዙ የሚታዩ የሚሰሙ ነገሮች አሉ። እነዚህ ነገሮች ግን በእኛ ሊሰለጥኑ የሚችሉት አስገድደው አይደለም ነው እያልክ ያለሁት። አስገድደው አይደለም። ተጋላጮች ነን። ልክ ነው። ፈተናው በጣም ቅርብ ነው። በጣም ቅርቦች ነን። ድሮና አሁን አንድ አይደለም። ለምሳሌ ድሮ በአይን ብዙ ክፉ ነገር ላይታይ ይችላል። በጆሮም ብዙ ክፉ ነገር ላይሰማ ይችላል። አሁን ላይ ግን በቃ ዘመኑ ይሄን አድርጓል። ይሄን ካደረገ የበለጠ ክፉ ነገር ሲጨምር የበለጠ ራስን እንጠብቃለን፣ የበለጠ ፈቃድን ታጠነክራለህ፣ የበለጠ አካልን ለመልካም ነገር እንዲገዛ ታላምደዋለህ። ያን ካደረግን መውጣት እንችላለን። ያን ካላደረግንና ዝም ብለን አሁን በለመድነው መንገድ የምንጓዝ ከሆነ ግን እንግዲህ ዘመኑ ፈተናው ምኑም ከባድ ከመሆኑ የተነሳ የመውደቅ ዕድላችን በጣም ከፍተኛ ይሆናል። ስለዚህ የመጀመሪያው ጉዳይ እንዲስተካከል ሔዋንና አዳምም ሲወድቁ የወደቁት የመጀመሪያው ጉዳይ ነፃ ፈቃድ ማጣመማቸው ነው። ፈቃድን ካስተካከልን ፈቃዴ ለምሳሌ ከእግዚአብሔር ፈቃድ ጋር የተስማማ ከሆነ አይኔ ክፉ ነገር እንዳያይ ራሴ እጠብቀዋለሁ። ምሳሌ አንድ ጊዜ የሆነ ነገር ሊያይ ይችላል። ወደ ውስጥ እንዳይገባ አደርገዋለሁ። ወደ ውስጤ እንዳይገባ ቶሎ ብዬ እከላከለዋለሁ። የማየው ነገር ላይ ኮንቴምፕሌት አልሆንም። ኮንቴምፕሌት መሆን ከሆነ ፈቃዴ እየጣመመ ነው የሚሄደው። ስሜቴ ለዛ ነገር እየተገዛ ነው የሚሄደው። ስለዚህ ቶሎ ብዬ ንቅል ነው የማደርገው። ለምሳሌ ማይጠቅም ማይረባ ነገር ሲሆን ንቅል፣ ማይጠቅም ማይረባ ወሬም ሲሆን ልክ እንደዚህ ማለት አደርገዋለሁ። እና ራስን በፈቃዳችን መጠበቅ አለብን ማለት ነው። በነገራችን ላይ በጾም አሁን እንደዚህ አጽዋማት ሲገቡ በእኛ አሁን ላይ ቀለል አድርገን ይመስለኛል ብዙ ያን ያህል አንጠነቀቅም። ከዚህ የተነሳ ጾሙ የሚቀድስ ሆኖ ሳለ ሳንቀደስበት ነው የምንወጣው። ይሄ ቅድመ ዝግጅት አለማድረጋችን ማለት ይሄ ከጾሙ ከመግባቱ በፊት ፕሪፓሬሽን ዊክስ የሚባሉ አሉ፣ የዝግጅት ሳምንታት ማለት ነው በሌላው ዓለም። በእኛ ግን አሁን ብዙም የለም አሁን ላይ ማለት የቅበላ ጊዜም ተብሎ ብዙ ያን ያህል ትኩረት ተሰጥቶ ላይሰጥ ይችላል ትምህርት። በዚህ ምክንያት ለምንድን ነው የሚጾመው አያውቅም። ጾም ምንድን ነው አያውቅም። ዝም ብሎ ከምግብ ይከለከላል። ስለዚህ አይኑ አይጾምም፣ ጆሮ አይጾምም፣ እጁ አይጾምም፣ እግሩ አይጾምም፣ አካሉ አይጾምም። በዚህ አውድ ውስጥ ሆኖ የሚጾመው ጾም ሊቀድሰው አይችልም፣ ሊያነጻው አይችልም፣ ሊባርከው ሊያከብረው እግዚአብሔር እንዲያድርበት ሊያደርገው አይችልም። ሰውነቱን መቅደሰ እግዚአብሔር ሊያደርግለት አይችልም። እንዲያውም አባ መቃርዮስ እኮ የሰው ልብ የእግዚአብሔር ቤተ መንግስት ናት ነው የሚለው። ልባችን የእግዚአብሔር ቤተ መንግስት ናት። ሌላ አካል በእኛ ልቡና እንዲገባ አይፈቀድለትም። ርቱ ሃይማኖት ደግሞ ምንድን ነው የሚለው? አጋንንት ክፉዎች ናቸው እኛ አማልክትንም ብለው ራሳቸውን ያስባሉ አይደለም ማለት ያው በቃ በአምላክ ቦታ መጀመሪያውኑ መግባት ፈልገውን የወደቁት በትዕቢታቸው ምክንያት። አሁንም የሰው ሰውነት ክቡር የእግዚአብሔር ቤተ መቅደስ ሆና ሳለ መላእክት ይላል ርቱ ሃይማኖት የሰውን ሰውነት ያከብሩታል፣ ይጠብቁታል እንጂ ወደ ውስጡ አይገቡ። የእግዚአብሔር ቤተ መንግስት ነው ብለው ስለሚያምኑ ማለት ነው። አጋንንት ግን ይገቡበታል።
ለምን? በእግዚአብሔር ዙፋን መቀመጥ ስለሚፈልጉ። ግን የሚገቡት አስገድደው አይደለም። የሚገቡት በር ስናበጅላቸው ነው። አይኔን ከከፈትኩላቸው ይገባሉ፣ ጆሮዬን ከከፈትኩላቸው ይገባሉ፣ አካል የስሜት ዋሶችን ለክፉ ነገር ከከፈትኩላቸው ይገባሉ። ይህ እንዳይሆን ምንድነው ጆሮ የሚሰማው? ምንድነው አይኔ የሚያየው? ቅድም እንዳልኩት በሌላው ዓለም በተለይ በአጽዋማት ጊዜ ራሳችንን እንድንገራና እንድናስተካክል ለማድረግና ለኋላ ህይወታችን የማይቋረጠውን ጾም ሁልጊዜ እንድንጾም ቤተክርስቲያን የምታዘንን ጾም እንድንጾም እንዲረዳን ኃይል እንድናገኝ በጾም ጊዜ ለምሳሌ የማይገቡ ነገሮችን እንዳናነብ፣ ፊልም እንኳን ቢሆን እንድንቀንስ፣ የሚሰማ ነገር ከሆነ ዜና የሚጠቅም እንኳን ቢሆን የሚጠቅም ነገር ብዙ መስማት የለብንም ተብሎ ይከለከላሉ። ለምሳሌ የሚከለከሉት አላቸው። ስለዚህ ጋዜጣ ከማንበብ ሊሆን ይችላል፣ ሚዲያ ብዙ ከመስማት ሊሆን ይችላል፣ ፊልሞችን ከማየት ሊሆን ይችላል። እንዲያውም አንድ ጊዜ ታድሮ ሳይቆም ማላቲን በዘገበው ታሪክ ላይ ወጣቶች ህይወት ምትላ ተከታታይ መጽሐፍ አለች እና እሳቸው ምን ይላሉ? አንድ ጊዜ ወደ አንድ ከተማ ሲሄዱ አንዲት እናት ሕፃን ልጇ በጾም ጊዜ የመታጠቢያ ገንዳ ውስጥ ገብቻ አልታጠብም ጾም ነውና ብሎ ያስቸግራታል ማለት ነው። እና በጣም ትደነቃለች። እንዴ በጾም ጊዜ የመታጠቢያ ገንዳ ውስጥ ገብቶ መታጠብ አይቻልም እንዴ ብላ ይሄ ጥያቄ ሆኖባት ልክ ታድሮ ሳይቆም ማለት የሚባሉ አባት ሲመጡ ጠብቃ አባ ሆይ አንድ ጥያቄ አለኝ፣ ልጄ ጾም ነውና የመታጠቢያ ገንዳ ውስጥ ገብቼ አልታጠብም፣ ሰውነቴ ደስ ሊላት አይገባም አለች። ምንድነው ይከለከላልን ይሄ ብላ ስትጠይቅ እሳቸው የእሷን ጥያቄ ከሰሙ በኋላ በጥያቄው በር በኩል የልጁን ቅድስና ወደ ማሰብ ሄዱ። ምን አይነት ቅድስና! አሁን ይሄ ተከለከለ አይደለም፣ ሳለ መታጠብ ምንም ጾም ጋር ግንኙነት የለው። ግን ምን ያህል ቢበቃ ነው ይሄን እንኳን አድርጌ ሰው በቃ መደሰት የለብኝም፣ ሰውነቴ ደስ በሚል ገንዳ ውስጥ ገብቶ ሲጠመቅ እንዲህ ሲታጠብ ምናምን ብሎ ነው። ስለዚህ ጸጥ ነው ያላት፣ መልስ አልመለሰም። የልጁን ቅድስና በማድነቅ ዝም ብዬ ሄድኩኝ ይላል። እስከዚህ ድረስ የሚያደርጉ ያውን በሕፃንነታቸው ጊዜ አሉ ማለት ነው። ስለዚህ ምንድነው አይኔ የሚያየው የሚለው ነገር በጣም ወሳኝ ነው። አንድ ጊዜ ድንገት ስንሄድ ወይም ስንመጣ ባየነው ነገር አይደለም ምንለው። ጌታ ለዚህ ነው ለምሳሌ ወደ ሴት ያየ አለና ማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ያየ ብቻ ብሎ አላበቃም። ያየ ብቻ ቢል አይን የተፈጠረው ለማየት ነው። አለማየት አንችልም ማናችንም ብንሆን። አሁን ላይ ደግሞ እንግዲህ ሴቶች ተጋልጠው ነው የሚሄዱት፣ እንደ ድሮ አይደለም ማለት ነው። አይተ ተመኘን እያሉ ነው የሚሄዱት ማለት ነው። አይናገሩትም እንጂ እነሱ ያው እንግዲህ ሁሉም ማለት አይደለም፣ ብዙዎቹ ግን እንደዛ ያደርጋሉ። ድፈረን የሚል አይነት አለባበስ የሚለብሱ አሉ። ስለዚህ በዚህ ጊዜ ሰውየው አይኑን ከፈቃደ እግዚአብሔር ጋር ካላጣበቀ የመውደቅ ዕድሉ በጣም ከፍተኛ ነው የሚሆነው። የሚያያት ክፉ ነገር ደግሞ ወደ ውስጡ ገብታ መላልሳ እንድትመጣበት ሰይጣን ያደርገዋል። አንድ ጊዜ የምትገባን ነገር ማለት ነው። ስለዚህ ጌታችን ምንድነው ያለው? ወደ ሴት ያየ ብቻ ሳይሆን አይቶም የተመኘ ሚል ጨመረበት። ምኞት ከባድ ስለሆነ የተመኘ በልቧ አመነዘረ አለ። አየ በአይን አይተ ብቻ ያየው ነገር ሁሉ ኃጢአት ሊሆን አይችልም። ዝም ብሎ ድንገት ከሆነ ቦታ ወደ ሆነ ቦታ ስትሄድ ምናምን በአጋጣሚዎች ወደ ፈቅደ የምትከፍተው ኃጢአት ይሆንባል። ክፉ ፊልም ከፍተ ምናምን ክፉ ነገር ሄደው ለምሳሌ ወሬ ላድምጥ ብለ ሌላው ቀርቶ ቅድም እንዳልኩት ብዙ ወሬ ለመስማት መውደድ የሚጠቅም እንኳን ቢሆን ብዙ የመረጃ ቋት ራስን ማድረግ ራሱ በጣም አደገኛ ነው። ዛሬ ምን ተባለ፣ ነገ ምን ተባለ፣ ይሄን ሁሉ አባ አትናሲስ የተባለ አባት ይቃወማል፣ ያረክሳል ነው የሚለው። ስለዚህ ከወሬ ሁሉ መርጠ የምትሰማው መኖር አለበት። ሁሉን ነገር ማወቅ የለብህም። ዜና መረጃ እንኳን ቢሆን ሁሉን መረጃ ማወቅ አለብህ ወይ? መምረጥ እኮ አለብህ። ሁሉም ያስፈልገኛል እንዴት ትላለህ? መርጠህ ካንተ ጋር የሚሄደውን የሚጠቅምህን ለጊዜያዊ ህይወትን ቢሆን ህይወትን የሚያሳልጥህን ነገር ልትሰማ ትችላለህ። እንደዛ ነው የሚደረገው። እና ምንድነው የምሰማው፣ ምንድነው የማየው የሚለው በጣም ወሳኝ ሰፊ ጉዳይ ሊሆን ይችላል ራሱ ማለት ነው።
አዎ እዚሁ ላይ ወደ ሁለተኛው ጥያቄ ለመንደርደሪያ እንደውም ምቹ ሀሳብ ነው የተነሳው። የፈቃድ ጉዳይ ከሆነ ብዙ ጊዜ ክርስቲያኖች የምናስበው ቅድስና ለተመረጡ ሰዎች ብቻ አድርገን ነው የምንወስደው። ግን ቅድስናን በስራ ቦታ፣ በኑሮ ውድነቱ ውስጥ እና በከተማም በምንኖርበት ስፍራ በሙሉ ቅዱስ ኑሮ እንዴት ሊኖረን ይችላል? ሩቅ ነው ወይ የቅድስና ህይወት? በየአቅማችን በየመንፈሳዊ ህይወታችን መጠን መቀደስ አንችልም ወይ የሚለውን ጥያቄ ብናነሳ። አይ ጥሩ። ይሄ ባለማወቅ ምክንያት የሚባል ወይም የሚሰጥ አስተያየት ነው። ይሄ ነጥሎ ለሆኑ ሰዎች ወይም እንደዚህ አድርጎ ማሰብ ቅድስናን አለመረዳት ነው፣ አለማወቅ ነው። አንዱ ለምንድን ነው የተፈጠርነው የሚል ጥያቄ ብንጠይቅ የተፈጠርነው በመሰረታዊነት ለመቀደስ ነው። በመሰረታዊነት እግዚአብሔርም ያለን እሱ ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ነው ያለን ኦሪት ዘሌዋውያን ምዕራፍ 19 ላይ ማለት ነው። ስለ ቅዱስ ጳውሎስም እንደዚያ ነው ያለው። እኔ ክርስቶስ እንደመሰልኩ እናንተን ይምሰሉ ነው ያለው። ይሄ የቅድስና ጉዞ ነው ማለት ነው። የተፈጠርንበት መሰረታዊ ዓላማ ቅድስና ነው። የተፈጠርንበት መሰረታዊ ዓላማ ቅድስና ከሆነ ቅድስና ለሆኑ አካላት አይሰጥም፣ ለሰው ሁሉ ነው። ሰው ሁሉ የተጠራው ቅዱስ እንዲሆን ነው። እግዚአብሔር የጠራን ትቀደሱ ዘንድ ሹ ነው ያለን። ሁላችን የተጠራ ነው። ስለዚህ ይሄ የተፈጠርንለት መሰረታዊ ዓላማ ቅድስና መሆኑን ከመዘንጋት የተነሳ የሚመጣ ጥያቄ ነው። ጥያቄው ራሱ ማለት ነው ማለት ቅድስናን ወስኖ በህይወት በኑሮ በምን ውስጥ የሌለ እንደሆነ ወይም ራቅ ያለ ነገር እንደሆነ ለተወሰኑ አካላት የተሰጠ እንደሆነ አድርጎ ማሰብ ለምንድን ነው የተፈጠርኩት የሚለውን ጥያቄ ራሱ አለመመለስ ነው። ተመልከት፣ ለምን እንደተፈጠር ካላወቅ አሁንም መቀደስ አትችልም። አንዱ ራሱ አሁን እዚህ ቅድም ፈቃድ እንዳልነው እዚህ ደግሞ አለማወቅ የሚባለው ነገር በጣም አደገኛ ጉዳት አለው። አለማወቅ በጣም አደገኛ ጉዳት አለው። ፈሪሳዊው እና ቀራጩ ባቀረቡት ጸሎት በእግዚአብሔር ፊት ሉቃስ ወንጌል ምዕራፍ 18 ላይ በተጻፈው ማለት ነው። ፈሪሳዊው ሰው በእግዚአብሔር ፊት ለጸሎት ቆሞ ያቀረበው ነገር አለ። ጌታ ሆይ አለና፣ አቤቱ ሆይ እንደ ሌሎች ሁሉ ቀማኛ፣ አመፀኛ፣ አመንዝራ ስላላደረከኝ ይልቁኑ ደግሞ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ አለ። ከዛም በሳምንት 2 ቀን ጾማለሁ፣ እጸልያለሁ፣ ከ10 እንዳወጣለሁ፣ 10 እንዲያደርጋለሁ አለ። ጨረሰ ጸሎት። እንዲህ ብሎ የተናገረው ለምንድን ነው? ቅዱስ ቄርሎስ ዘእስክንድርያ ብዙ ጉድለቶችን ያነሳል። አንዱና ትልቁ ጉድለት የዚህ ሰው ድንቁርና ነው፣ ኢግኖረንስ ነው። በጣም ይጾማል፣ ትክክል ነው። በሳምንት 2 ቀን 10 ያወጣል፣ ትክክል ነው። ምንም በዚህ ኩዌስችን የለውም። ግን በእግዚአብሔር ፊት ሲቆም ራሱን እንደ ጻድቅ አድርጎ ነው ያሰበው። ማለት የሚያጸድቀን እግዚአብሔር ነው። እሱ ግን ራሱ እንደሚያጸድቅ አድርጎ ነው ያሰበው። ራሱ እንደሚቀድስ አድርጎ። ያለ እግዚአብሔር እኮ ማንም ራሱ ሊቀድስ የሚችል የለም። በራሳችን እኛ ቅዱሳን በባህሪያችን ማለት ነው። እግዚአብሔር ሲፈጥረን ቅዱስ አድርጎ ነው የፈጠረን፣ ምንም ጥርጥር የለውም። ቅድስና መልካ እግዚአብሔር ነው። ግን በጸጋ ነው ይሄን ያገኘ ነው፣ በጸጋ። እግዚአብሔር ግን በባህሪው ቅዱስ ነው። የባህሪ ቅድስና ነው፣ የባህሪ መገለጫው ነው ቅድስና። ዲቫይን ኢነርጂያ ምንለው አንዱ ቅድስናው ነው። እግዚአብሔር ከእግዚአብሔር ውጭ ሆኖ አንድ ሰው ስለራሱ ቅድስና እንዴት ማወቅ ይችላል? ሲጀመር ቅዱሳን እየበቁ ሲሄዱ ስለራሳቸው የሚያስቡት ኃጢአተኛ እንደሆኑ ነው። ይሄ ሰው ግን ስለራሱ ያስበው እንዲያስብ ያደረገው ድንቁርናው ነው። አለማወቅ በጣም አደገኛ ነገር ነው። ከዚህ የተነሳ ተመልከት፣ አሁን የቀረበውም ጥያቄ ያለማወቅ ጥያቄ ነው። ባለማወቅ ውስጥ ከሆንክ የተፈጠርክለትን ነገር ሁሉ ትረሳለህ። የተፈጠርክለትን ነገር ከረሳ እንዴት አድርገህ ልታሳካው ትችላለህ? የተወሰኑ ሰዎች ምናምን እንደሆነ ወይም ልክ ይሄ ፕሪዴስቲኔሽን ያለ ያስመስላል። የተወሰኑ ሰዎች ከሆነ ቅዱስ ሊሆኑ የሚችሉት ማለት በራሱ ማለት ፖሲቢሊቲው ለተወሰኑት የተሰጠ ብቻ እንደዛ ከሆነ እኛ በኑሯችን ቅዱስ መሆን ማንችል፣ በትዳር በየትኛውም መንገድ ማለት ነው፣ በስራችን ሊሆን ይችላል፣ በንግግራችን በየትኛውም መንገድ ቅዱስ ልንሆን እንደማንችል እንጂ የተወሰኑ አካላት ሊሆኑ እንደሚችሉ አድርገን ካሰብ
ጥንቱን እግዚአብሔር እንደዚህ እንድንሆን የወሰነ ያስመስላል። እግዚአብሔር ግን አልወሰንም። ማንንም ወስኖ ቅዱስ ያደረገ የለም። ማንም በፈቃዱ ወዶ ፈቅዶ ነው ቅድስና መርጦ ቅዱስ የሚሆነው ወደ ቅድስና የሚሄደው። ያን ጊዜ ወደ ቅድስና ፈቃዴ መርጬ ስጓዝ እግዚአብሔር ይረዳኛል። ኃይለ እግዚአብሔር ረድኤተ እግዚአብሔር አብሮኝ ይሆናል። ስለዚህ የተጠራ ነው በአጠቃላይ ለቅድስና ስለሆነ ቅድስናን ከኛ ሕይወት ራቅ አድርገን ማሰብ የለብንም የሚለውን ከመያዝ ጋር እዚህ ጋር ሌላ አጽንቼ ልናገር የምፈልገው ምንድነው? እምነት ስለሆነ ነገር ያለን እምነት በሕይወታችን ላይ ትልቅ ተጽዕኖ ይፈጥራል። እምነት ለምሳሌ የምናገረው ነገር ቢኖር ዕለት ዕለት መቼስ አንድ ሰው በቀን ሳያስብ ሳይናገር ሳይሰራ አይውልም። ስለዚህ የምናገር ማስብ የምናገር የማደርግ ከሆነ እነዚህ ነገሮች ምን ላይ ነው የሚመሰረቱት? እኔ ራሴን ቅዱስ ለማድረግ ዕለት ዕለት ቅዱስ አድርጌ ለመኖር በስራዬም ሊሆን ይችላል፣ በማንኛውም የዕለት ዕለት ወጣ በትምህርት ሊሆን ይችላል፣ በሙሉበት ቦታ ሊሆን ይችላል፣ በቤት ሊሆን ይችላል። ቅዱስ አድርጌ ራሴን ለመኖር ምንድነው ማስበው? ምንድነው የምናገረው? ምንድነው የማደርገው? እነዚህ ነገሮች በአጠቃላይ እምነት ላይ ነው የሚመሰረቱት። የማስበው የማምነውን ነው፣ የምናገረው የማምነውን ነው፣ የማደርገው የማምነውን ነው። እምነቴ ነው። እምነቴ በጣም ወሳኝ ነው። ምን ብዬ ነው የማምነው? ስለዚህ ምን ብዬ ነው የማምነው? ሐሳቤ ንጹህ እንዲሆንልኝ እምነቴ ንጹህ መሆን አለበት። በትክክል ለምሳሌ እግዚአብሔርን ንጹህ ነው ብዬ ካመንኩኝ ንጹህ ነገር ስለሱ አስባለሁ። ንጹህ አድርጌ ካላመንኩ ለምሳሌ ንጹህ ነገር ላላረግ እችላለሁ። ስለዚህ ምንድን ነው እምነቴ የሚለው ወሳኝ ነው። አዳምና ሔዋንን የጣላቸው በቤተ ክርስቲያን ሊቃውንት የመጀመሪያ ኃጢአት ተደርጎ የሚወሰደው ዕፀ በለስን ቆርጦ መብላት አይደለም። ይሄ በምዕራቡ ቴዎሎጂ የአዳምና ሔዋን የመጀመሪያ ኃጢአት ዕፀ በለስን ስተት ነው። ሲሂት ጊልት የሚባለው ነገር ትእዛዝ ማፍረስ ይባላል። በምስራቁ ቴዎሎጂ ግን እንደዛ አይደለም። የመጀመሪያ ኃጢአት የሚባለው ዲስብሊቭ ነው። ዲስብሊቭ ነው ሌላውን ነገር ጎትቶ የሚያመጣው አለማመን ማለት ነው። አለማመን በአንተ ሕይወት ውስጥ ካለ አካል ለእግዚአብሔር አይታዘዝም፣ ለበጎ ነገር አይታዘዝም። ዓይን ለበጎ አይታዘዝም። እግር፣ እጅ፣ ምላስ፣ ንግግር፣ ንባብ፣ ሐልዮ፣ ሐሳብ፣ ገቢር አይገዛም። እምነቴ ቀና ከሆነና ትክክለኛ ፒውር ንጹህ ከሆነ በእግዚአብሔር ያለኝ እምነት የተስተካከለ ከሆነ ድርጊቴም ንግግሬም ሐሳቤም የቀናና የተስተካከለ ነው የሚሆነው። ስለዚህ በዕለት ዕለት ህይወቴ ውስጥ ንግግር አለ፣ በዕለት ዕለት ህይወቴ ውስጥ ሐሳብ አለ፣ በዕለት ዕለት ህይወቴ ውስጥ ገቢር አለ። ኃጢአት የሚሰራው በእነዚህ በሶስቱ ነው። ጽድቅ የሚሰራው በእነዚህ በሶስቱ መንገድ ነው። እንደዛ ከሆነ ማመንና አለማመን ነው ጻድቅና ኃጥእ ያሰኛል። እምነቴ ቀና ከሆነ እነዚህ ሶስቱ ነገሮች ይስተካከላሉ። እምነቴ ጠማማ ከሆነ ደግሞ እነዚህ ሶስቱ ነገሮች ይጠማማሉ። ስለዚህ ሌሎች ኃጢአቶች በሙሉ ወደ እኔ ይመጣሉ ማለት ነው። ይህ እንዳይሆን ነው እንግዲህ ይህ እንዳይሆን መጀመሪያ ቅድም እንዳልኩት ቅድስና የተፈጠርኩለት ዓላማ ነኝ ብዬ ማመን ነው ያለብኝ። ካላመንኩኝ ልኖረው አልችልም፣ ልናገረው አልችልም፣ ላስበውም አልችልም። ካመንኩኝ የተፈጠርኩት ለካ እኔ ለመቀደስ ነው፣ መቀደስን ደግሞ እችላለሁ። የትኛውም ኮንዲሽን ውስጥ ልሆን፣ አሁን ያለሁበት ኮንዲሽን ለዛ እንትን አይደለም፣ እንደ ቅድመ ሁኔታ ሊወሰድ አይችልም። የትኛውም ውስጥ ልሁን አምኜ ከጀመርኩ ኃይለ እግዚአብሔር ከኔ ጋር ይሆናል። ይቻላል። የትኛው ለምሳሌ አመንዝራ የነበሩ ቢሆኑ እንደ ማርያም ግብፃዊት የነበሩ ሲያምኑ በአንድ ጊዜ ቆርጠው ነው የጣሉት። በቃ ከእንግዲህ ወዲህ መውጣት እችላለሁ ብላ ስታምን ከነበረችበት ህይወት ሙሉ በሙሉ ወጣች፣ ወደ ቅድስና ገባች እንጂ አስቀድሞ እግዚአብሔር ስለወሰነባት አይደለም። በነገራችን ላይ እምነት ነው። አየህ አንተ ቅድስና ለተወሰኑ ሰዎች የተሰጠ ነው ብለህ ካመንክ አትችልም መቀደስ። አለማመን ነው ችግር ውስጥ የከተተ ማለት ነው። አይ እኔም የተጠራሁት ቅዱስ ለመሆን ነው። እኔም እኮ እንደ አርሴማ መሆን እችላለሁ፣ እንደ ጊዮርጊስ መሆን እችላለሁ፣ እንደ ጳውሎስ እንደ ጴጥሮስ መሆን የተጠራሁት ለዛ ነው ብለህ ካመንክ ግን
ባትሆን እንኳ ለመሆን ጥረት ታደርጋለህ። ቅዱስ ጳውሎስ ለዚህ ነው ቅድም እንዳልኩት እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ ያለው። አይ እንዴት ሆኜ አንተን ልመስል እችላለሁ? አንተ እኮ ምናምን ብለን ልክ ከሌላ ዓለም እንደመጣ አድርገን እሱን ካሰብን ሰብዕናውን ከረሳን ሌላ ችግር ነው። ብፁዕ ቅዱስ አቡነ ሽኖዳ የዮናስ ትንቢተ ዮናስ ላይ ተመስጦ አንድ ማብራሪያ መጽሐፍ አላቸውና እዛ ላይ ምን ይላሉ? ነቢያት እንደኛ ሰዎች እንደሆኑ እግዚአብሔር እንድናውቅ ይፈልጋል። ዮናስ ለምሳሌ ገና መጀመሪያ አካባቢ ያደረገው በጣም የሚያስቅ ነገር ነው ያደረገ። እግዚአብሔር ወደ ነነዌ ሰዎች እንዲሄድ ለዮናስ ድምፅ ያሰማዋል። ዮናስ የእግዚአብሔርን ቃል ከሰማ በኋላ ልክ ከእግዚአብሔር መሰወር የሚቻል እንደሆነ አድርጎ በማሰብ እግዚአብሔር ወዳልፈቀደው ቦታ ወደ ተርሴስ ሊሄድ ይወዳል ማለት ያውም ኢነርጂውን ሁሉ አወጡ። የሚደንቀው ገንዘብ ከፍሎ መርከብ ላይ ተሳፍሮ ነው ሊሄድ ያሰበው ማለት ግን ባህሩ መርከቡ የእግዚአብሔር እንደሆነ ረስቷል። ሞኝ እምነት ነው ያለው ማለት ነው። እግዚአብሔርን ወስኖታል። እሱም ብቻ አይደለም ምን ብሎ አስቦ ነበር ይላሉ የሩሲያ ቤተክርስቲያን ሊቃውንት ማለት ነው። በህሊናው ሄጄ የነነዌ ሰዎችን ብሰብክ ከሰበኩ በኋላ እግዚአብሔር መሐሪ ስለሆነ ይቅር ይላቸዋል። ስለዚህ የኔ ንግግር ሐሰተኛ ይሆናል ብሎ አስቧል። ይሄ ምኑን ነው የሚያሳየው? ይሄ የሚያሳየው የራሱን ስሜት ከእግዚአብሔር ቃልም ከሰዎች መዳንም አስበልጦ እንደሚወድ አስበው። እንግዲህ ነብይ ነው፣ መጽሐፍ የጻፈ ነው። እንደዚህ አይነት ድክመት ነበረበት። ይሄ በመጽሐፍ ቅዱስ የተጻፈው ለምንድን ነው? ነቢያት እንደኛ ሰዎች ናቸው፣ ድክመት ያልነበረባቸው አይደሉም። እንዲያውም አንድ ሊቅ ምን ብለዋል? በጣም ቢነዳው ይመስለኛል። ቅዱሳን እኮ ምንላቸው መንፈስ ቅዱሶች አይደሉም። ቅዱሳን መንፈስ ቅዱሶች አይደሉም፣ ቅዱሳን ናቸው። ስለዚህ ይወድቃሉ፣ ኃጢአት ይሰራሉ፣ ወድቀው ይነሳሉ። በመጽሐፍም ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ነው የተባለው። ለጻድቅ ሁሉ ይሄ ያለው ማለት ነው። ስለዚህ ጻድቃን የሆኑት እኮ እግዚአብሔር አስገድዷቸው እንደዛ ስለሆኑ አይደሉም። እንደኛው ነበሩ፣ ከኛ የባሱም ነበሩ። ግን በእግዚአብሔር ቸርነት በራሳቸው ተጋድሎ ጥረት ነው የወጡት። እንዲህ ከሆነ ለሆኑ ሰዎች እንደተሰጡ አድርጎ መጀመሪያ ማሰብ ወደ ቅድስና ሕይወት እንዳንገባ ይከለክለናል። ስለዚህ ቅድም እንዳልኩት የመጀመሪያዎቹ ወደ ቅድስና ሕይወት ገና ብለን እንዳንጀምር ምክንያት እየሆነ ያለነው እኛ ራሳችንን ሐሳባችን ማስተካከል አለብን ማለት ነው። አረዳዳችንን አለማወቃችንን ማስወገድ አለብን። እችላለሁ እኔ መቀደስ በእግዚአብሔር ኃይል። ቅዱስ ጳውሎስ ምንድን ነው ያለው? ለምሳሌ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ ብሏል። እኔም ንግግሬ እስከዛሬ ድረስ ሐሰት የተሞላበት ቢሆንም በስራ ቦታ ላይ ለምሳሌ ችግር ሊገጥመው ይችላል። በቃ ስራዬ ሐሰት ካልተናገርኩ እንደዚህ ካላደረጉ እንዴት አድርጌ ልኖር እችላለሁ? በቃ ይሄ ማጭበርበር አለው። ይኑረው እንዲህ ካላደረግኩ ልኖር አልችልም ብለህ ድምድም አታድርግ። ትችላለህ። ምንድነው የምታደርገው? መጀመሪያ ሐሰትን መናገር መጸየፍ። ከሐሰት ውጭ ሆነው የኖሩ ሰዎች የሉም ወይ? ምናባዊ ህይወት ይፈጥራሉ ሰዎች። ለምሳሌ ሁሉም ነጋዴ ሐሰተኛ ነው ብሎ ይጀምራል። ማያጭበረብር በፍጹም የለም ብሎ ልክ ሁሉም ነጋዴ አምልቶ እንደሚያውቅ አድርጎ ራሱ ለህሊናው የሚሰጠው እንትን እኮ ነው። እንዲህ አድርጎ ካሳሰበው ማጭበርበርን ኖርማላይዝ ያደርጋል። ሐሰት መናገር ኖርማላይዝ ያደርጋል። ኖርማላይዝ ሲያደርግ ኃጢአት የመሆን እድሉ አናሳ። ስለዚህ ትክክል ያልሆነ ነገር ትክክል ነው ብለህ ወደ ማመን ነው የምትመጣው። እንዲህ ከመሆን እችላለሁ፣ ክርስቶስ ያስችለኛል፣ ትንሽም ባገኝ እችላለሁ መኖር እያለ ራሱን ቀስ እያደረገ ኃይል እየሰጠ ጌታ ሆይ እርዳኝ እያለ እየጸለየ እንዲህ እያደረገ የሚሄድ ከሆነ የሆነ ጊዜ ከነዚህ ነገሮች በሙሉ ተላቆ ጤናማ ሰው መሆን ይችላል። እንግዲህ ጉዳዩ በጣም ሰፊ ቢሆንም በዕለት ዕለት ህይወታችን፣ በንግግራችን፣ በሀሳባችን፣ በስራችን፣ በትምህርታችን፣ ከሰዎች ጋር በሚኖረን መስተጋብር በዚህ ሁሉ ያለን ህይወት የቅድስና ህይወት መሆን ይችላል። የሚጀምረው ግን ከእምነት ነው። ምን ብለህ ነው የምታምነው? ከሰዎች ጋር በምታደርገው ግንኙነት፣ በስራ ቦታ ላይ ባለ ግንኙነት፣ በትምህርት መስክ ላይ ባለ ኮንዲሽን ምን ብለህ ነው የምታምነው? ከእምነት ተነስተ ምንድነው የምታስበው? ምንድነው የምትናገረው? ምንድነው የምትሰራው? ይሄ በጣም ወሳኝ ነገር ነው። ጥሩ። ወደ ቅድስናው መንገድ ከሚወስዱን መንገዶች መካከል ያው ጾሙ አንድ ነውና ዋናው ነው። በተለይ በዚህ በጾም ወራት
በከተማ ያሉ ሰዎች አይኖቻቸው በብዙ ማህበራዊ ሚዲያ አልጎሪዝም በጣም የደነዘዙ ናቸው እና ትልልቆችም ወጣቶችም በዚህ መደንዘዝ ውስጥ ሆነው በዚህ በሚመለከቷቸው ነገሮች ውስጥ ሆነው እንዴት የጸሎት ህይወት ሊኖረን ይችላል? ውጤታማ መንፈሳዊ ህይወት እንዴት ማግኘት እንችላለን? እና ከዚህ መደንዘዝ እንዴት መውጣት ይቻላል? ጥሩ ነው። ተያያዥ ጥያቄዎች ናቸው። አንዱ ከአንዱ ጋር የተሰናሰለ ነው እያልን ያለ ነው እና መጀመሪያ እንግዲህ ራስን ማወቅ በጣም ወሳኝ ነገር ነው። የመጀመሪያው ጉዳይ ኮንዲሽናችንን ማወቅ፣ ተጋላጭነታችንን ማወቅ። ለምንድን ነው የምጋለጠው? የት ነው? ለምሳሌ ስራ ቦታ ከሆነ ስራ የት ነው የሚሄደው? ቤት ሲገባ ምንድነው የማደርገው? ምንድነው የማየው? ምንድነው የምሰማው? ከእለት እለት ህይወቴ ጋር በጣም ቁርኝት ያላቸው ነገሮች ምንድናቸው የሚለውን ቆሞ ጊዜ ወስዶ ራሱን መመርመር አለበት። ውሎውን መመርመር አለበት። የት እንደሚውል፣ ከማጋ እንደሚውል፣ ምን እንደሚሰራ፣ እነዚህ ነገሮች መመርመር አለበት። ራስን ማወቅ በጣም ወሳኝ ነገር ስለሆነ ነው ይሄን ማነሳው ማለት ነው። ልክ ይሄን ከመረመረ በኋላ ልክ ሲመረምር ምን ያደርጋል? ችግሮችን ማወቅ ይችላል። ምሳሌ የት እንደሚውል ካወቀ፣ ከማጋ እንደሚውል ካወቀ፣ ምን እንደሚያይ ካወቀ፣ ምን እንደሚሰራ ካወቀ፣ ጊዜውን በምን አይነት ሁኔታ እንደሚያሳልፍ ካወቀ፣ ኦኬ ይሄ ችግሮች አሉ፣ እንዲህ ነው የማደርገው፣ ነገም ብሄድ እንደዚህ ነው የማደርገው፣ እዚህ ነው የምውለው፣ ከዚህ ጋር ነው የምነጋገረው፣ እንዲህ ነው የምሆነው ብሎ ይለያል። እነዚህ ለይቶ ካወጣ በኋላ ምንድነው የሚያደርገው? ኦኬ እነዚህ ነገሮች እንዴት አድርጌ ነው ላስወግድ የምችለው? ለይቶ ያወጣቸውን ችግሮች ማለት እንዴት አድርጌ ነው ላስወግድ የምችለው? ለምሳሌ ወደ ድንዛዜ እንዲገባ የሚያደርገው ስልክ ከሆነ ስልኬን በምን አይነት መንገድ ነው መጠቀም ያለብኝ? ብዙ ሰዓት ስልኬ ላይ ነው ጊዜ የማሳልፈው። እንዴት አድርጌ ነው ማስተካከል ምችለው? ይሄን መቀነስ ምችለው ብሎ ራሱ ለራሱ ኮስችን ይጠይቃል። ከዛ በኋላ እግዚአብሔር እንዲረዳው ነው ወደ ጸሎት መሄደው ማለት ነው። ልክ ጸሎት ጋር ሲመጣ ልክ ይሄን ራሱን መርምሮ ከጨረሰ በኋላ ጸሎት ማድረግ ልክ ሊጀምር ሲያስብ ህሊናውን ይጠይቃል። ምንድን ነው ጸሎት? እንደዛ ካልሆነ ልማዳዊ ነገር ነው የምታደርገው፣ ዝም ብሎ ማነብነብ። ጸሎት ማለት የሆነ ቤተክርስቲያን ሄዶ ቆሞ አቤቱ ጌታዊ ምናምን ብሎ ዝም ብሎ የሆነ ነገር አባታችን ብሎ መሄድ ነው ወይ? ምንም ጣዕም የሌለው ነገር ነው ወይ? ስለዚህ ለራሱ ይጠይቃል። እለት ልጸልይ ቤተክርስቲያን ሄዳለሁ፣ እንደዚህ አይደል? ምንድነው ግን ምጸልየው ብሎ መጠየቅ አለበት። ጸሎት ራሱ ምንድነው የሚለውን መልስ ለራሱ መመለስ አለበት። ልክ ይሄንን ጥያቄ ሲጠይቅ ቅድም እንዳልኩት መጀመሪያ ራሱን ይመረምራል፣ ችግሮቹን ይዘረዝራል። ይሄ ችግር እለት ውሎዬ እዚህ ስለሆነ፣ ማየው ይሄ ስለሆነ፣ መሰማው ይሄን ስለሆነ፣ ማገኘው ይሄን ስለሆነ፣ ይህን በማገኝበት ጊዜ ትላንትና እንደዚህ ከነበረው ህይወት ልምድ ተነስቶ ነገ ሊሆን የሚችለው መገመት ይችላል። ለምሳሌ ተመሳሳይ ህይወት ከሆነ የሚኖረው ማለት ነው። ከዛ እነዚህ ነቅሶ ያወጣና እኮ ስለዚህ እነዚህ ችግሮችን እንዴት አድርጌ ላስተካከል የምችለው፣ እንዲቀንስ ላድረግ የምችለው፣ ልወጣ የምችለው እያለ ያስባል። ይሄ ራስን መመርመር ነው። ወድጄ ፈቅጄ ነው የማደርገው ወይስ ልምድ ስለሆነ ነው ወይስ ራስ ገድዶኝ ነው ምናምን ብሎ ይፈትሻል ማለት ነው። ከዛ በኋላ ጸሎት የሚለውን ነገር ሲያስብ ምንድን ነው ጸሎት የሚለው መጠየቅ አለበት። ለምንድን ነው የምጸልየው? እነዚህን ከተረዳ ወደ ትክክለኛ ጸሎት የመግባት እድሉ ከፍተኛ ነው የሚሆነው። ካልገባው ግን ስላልገባው የሚያደርገውን አያውቅም። ዝም ብሎ ነው የሚያደርገው። ያልገባው ምን ሊያደርግ ይችላል? ጸሎት ምን እንደሆነ ካላወቀ፣ ለምን እንደሚጸልይ ካላወቀ፣ ልክ ቅድም እንዳልኩት እኮ እንደ ፈሪሳዊ ነው የሚሆነው። ዝም ብሎ በቃ የመጣለትን ተናግሮ ሊሄድ ይችላል። ስለዚህ ምንድን ነው ጸሎት፣ ለምንድን ነው የምጸልየው የሚለውን መረዳት አለበት። ህሊናው ከድንዛዜው እንዲላቀቅ ማለት ነው፣ ከቸልተኝነቱ እንዲላቀቅ። ድንዛዜ በነገራችን ላይ ስሜት የሌለው መሆን፣ ለምሳሌ ለጸሎት ራሱ ብዙ ጣዕም የሌለው፣ ለጾምም ቢሆን ብዙ ሳትስፋይ ጣዕም የሌለው የመሆን ቦታ የሌለው መሆን፣ ለመንፈሳዊ ህይወት ለቅድስና ህይወት ቦታ የሌለው መሆን። ይሄ የሚመጣው ዮሐንስ ሰዋስው የሚባለው ሊቅ እንደሚናገረው ከግዴለሽነት ነው ይላል። ቅዱስ ዮሐንስ አፈወርቅ ግዴለሽነት የዕለት ዕለት ፈተና ነው የሚለው። የክርስቲያን ሁሉ የዕለት ዕለት ፈተና ነው። ምን ያደርጋል ግዴለሽነት? ለማንኛውም ነገር ስሜት እንዳይኖረን ነው የሚያደርገው። ስሜት አልባ ስትሆን ብትጸልይ አይጥምህም።
ብትጾም ጾም ዝም ብለህ ልምድ ስለሆነ እንጂ ጣዕም የለውም ለአንተ። አሁን ሰው ጾምን ሲያስብ ደስ ይለዋል። ለምሳሌ የምትወደው ምግብ ይኑርና አሁን ይሄን የሚሰሙ ሰዎች እስቲ ራሳቸውን ይፈትዙ። ኳስ የሚወድ ሰው ኳስ ሊያይ የሚወደው ግጥሚያ ቢኖር እስኪደርስ ድረስ ምን ያህል ነው የሚጓጓው? ከደረሰ በኋላ እንዳያልቅ ደግሞ ምን ያህል ነው እንትን የሚለው? ለጾም እንደዚህ አይነት ቦታ አለ ነው። አየህ ለምንድን ነው ሊኖረን ያልቻለው? በግዴለሽነት ምክንያት። ኢንሴንሲቲቪቲ ስሜት አልባ ነው የሚያደርግ ግዴለሽ ስትሆን ማለት። ኬርለስነስ በጣም አደገኛ ነገር ነው፣ አጥፊ ነው። ስለዚህ ስሜት ከሌለ ግዴለሽ ነህ ማለት። ግዴለሽ ከሆንክ ቃየል ነህ ማለት። ቃየል ከሆንክ የምታደርገውን አታውቅም ማለት። ቃየል አሁን የሚያደርገውን አያውቅም፣ ስሜት የለውም ለእግዚአብሔር። ብዙ እግዚአብሔር ይሄን ባቀርብልህ አይጨነቅም፣ አይጠነቀቅም። አየህ ግዴለሽ ሰው ጥንቃቄ የለውም። ግዴለሽ ሰው ምርጫ አይመርጥም። ግዴለሽ ሰው ለሚያደርገው ነገር ብዙ ቦታ አይሰጥም፣ ፍቅርም የለውም። ተመልከተው ቅዱስ ኤፍሬም ሶርያዊም እንደሚናገረው ቃየልን ከአቤል የለያቸው አቤል ለእግዚአብሔር ፍቅር ነበረው፣ ቃየል ግን ፍቅር አልነበረውም፣ በጥላቻ ነው የተሞላው። ስለዚህ ጾምን መውደድ አትችልም፣ ጸሎትንም መውደድ አትችልም። አትጨነቅም። እንዴት አድርጌ ነው መጸለይ ያለብኝ? አትመርጥም፣ አትጠነቀቅም። እነዚህ ሁሉ አታደርግም። እነዚህ ሁሉ የሚመጡት ከግዴለሽነት የተነሳ ነው። ያ ግዴለሽነት ስሜት እንዳይኖር ስላደረገ ነው። አሁን እንዴት ሆኜ ነው ስሜት እንዲኖረኝ ማድረግ የምችለው ማለት ብሎ የሚጠይቅ ደግሞ ካለ መጀመሪያ ስሜት እንዳይኖርህ እስክትሆን ድረስ መጎዳትን መጀመሪያ ማወቅ አለብህ። ያን ካወቅክ በኋላ እግዚአብሔር ከዚህ እንድወጣ ኃይል ይሰጠኛል ብለህ እግዚአብሔርን አቤቱ ጌታዊ ከዚህ ነፃ አውጣኝ ብለህ ደጋግመህ መጠየቅ አለብህ። ይሄን ሳታቋርጥ ነው የምታደርገው። ይሄን ስናደርግ መቼ እንዴት እግዚአብሔር ከዛ ያወጣናል እሱ ነው የሚያውቀው። የእኛን ፈቃድ አይቶ ኃይለ እግዚአብሔር ደግሞ ከኛ ጋር ስለሚሆን ከዚህ እንላቀቃለን፣ ምንም ጥርጥር የለውም። ግን በዚህ ሂደት ውስጥ ደግሞ ተስፋ መቁረጥ የሚባል ነገር መኖር የለበትም። ሰይጣን አደገኛ ተዋጊ ስለሆነ አንተ እኮ ምን አትወጣ፣ ትላንትናም ደንዛዛ ነህ፣ ዛሬም ደንዛዛ ነህ፣ ስሜት አይሰጥህ፣ ብዙ አትጨነቅ ምናምን ነገር እያለ እየጸለይን መለወጥ አለመቻላችንን ለራሳችን ምክንያት አድርጎ እያቀረበ የበለጠ እንድንወጣ በቃ ብታደርገውም እኮ ይለናል። ይሄ ግን አጥፊ እንደሆነ መረዳት አለብን። መጀመሪያ ጠቃሚን ነገር ማቆም መቼም ቢሆን አይመከርም። የሚጠቅምን ነገር በጉዳት ውስጥም ሆነን ምንም እንኳን ባንገዛለት እንኳን ሁልጊዜ ማድረግ አለ። ኃጢአትን ማቆም ባትችል እንኳን ነው የሚለው ቅዱስ ዮሐንስ አፈወርቅ፣ አውግዘው ይላል። አንድ ጊዜ ትተዋለህ እንጂ መተው አልቻልኩም አወገዝኩኝ ምናምን ብለህ አታውቅም። እስከ መጨረሻው። እስከ መቼ ነው ማወግዘው? እስከ ሕይወትህ እቅታ ድረስ ሁሌ ታወግዘዋለህ። የሆነ ጊዜ ተወገዘ ሆኖ ይቀራል። እስከዚያ ድረስ ግን መጥላት አለብህ። ጸለያ ኃጢአት ሰውነትህ አካል በሙሉ እንዲጠላ ታላምደዋለህ ማለት እንደዛ። ይህን እያደረግ ስትሄድ ጸሎት ማለት በትክክለኛ ትርጉሙ ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት የሆነ መጽሐፍ ይዞ ማንበብ ማለት አይደለም። የሆነ ዳዊት መድገም ማለት አይደለም። ዳዊቱ ከልቡና ጋር መዋሃድ አለበት። የምንጸልየው ጸሎት የማይገባን ወይም ያልገባን ወይም ከውስጣችን ጋር ተዋህዶት ከሌለው ሊቃውንት እንደሚናገሩት ጥቅም የለውም። በአንደበታችን የምንናገራት ነገር ለጊዜው የእግዚአብሔር ቃል ስለሆነች ቃል እግዚአብሔር ስለሆነች ሰይጣንን ለጊዜው ያርቀዋል። የምናነበንባት ነገር ልክ ስናቆመት መጥተው ያድራሉ። ስንናገራት ይጠፋሉ። ስናቆመት መጥተው ያድራሉ። እንደዚህ ነው የሚሆነው ነው የሚሉት። ውስጣችን ግን ተረድቶት ሲሆን ምን ይሆናል መሰለ? እየጸለይክ ኃጢአት ስለሆነ ትዝ የሚል ወደ አንባ ንስሐ ልትገባ ትችላለህ። ፈልገው ሳይሆን በቃ ውስጥህ ይሞቃል ማለት ነው። ሳትፈልገው ውስጥህ እግዚአብሔርን ስለሚያስብ ትሞቃለህ፣ ታለቅሳለህ። ኃጢአትህን ነው የምታስበው። ስለዚህ ወደዚህ መንፈስ ውስጥ ለመግባት ነው ራስን ማላመድ የሚያስፈልገው። ወደዚህ ለመግባት ደግሞ የምትጸልየው ጸሎት ረጅም መሆን የለበትም። እንዲያውም ረጅም ጸሎት ልብን ሁሉ ሊሰውር ይችላል። ዝም ብሎ በጣም ጸሎት ያ የበቃ ስትል ልታደርገው ትችላለህ። ግን አሁን ባለህበት ትንሽ አንድ ቃል ሊሆን ይችላል ብትናገረው። ለምሳሌ መነኮሳትን ያበቃቻቸው የቀራጩ ጸሎት ናት። ይሄ አንሲዚንግ ፕሬየር የሚባል አለ፣ የማይቋረጥ ጸሎት የሚባል
ጸሎተ ልቡና ይሉታል። ኖኤቲክ ፕሬየር ይባላል በሌላ አገላለጽ። ምን አይነት ጸሎት ነው ይሄ? 24 ሰዓት ኃጢአተኛ መሆንን እያመኑ የእግዚአብሔርን ምሕረት መጠየቅ። እኔን ኃጢአተኛውን ይቅር በለኝ። ቀራጩ የጸለየው ይህችን ነው። መጀመሪያ ራቅ አለ። ኃጢአተኛ ሰውዬ ነው። አሁን እሱ እንግዲህ እኛ በእሱ አንጻር አድርገን ራሳችን ብናስብ በዛ ኮንዲሽን ውስጥ ነው ያለሁት ብለን የእውነትም እንደዛ ደግሞ ስለሆን ማለት ነው አድርገን ብናስብ ያ ቀራጭ ሰው እኮ በአንድ ጊዜ መጥቶ ነው የተባለው። ራቅ ብሎ ቆመ። ቀረብ ለማለት አልመጥንም ብሎ ማለት ነው። ደግሞ ተደፋ። ቀና ብዬ ለማየትም አልመጥንም ብሎ ማለት ነው። እግዚአብሔርን ቀና ብዬ ላይ አልችልም። ምክንያቱም እግዚአብሔርን መላእክት እንኳን ሲያመሰግኑት እኮ ምስጋናቸው ምግባቸው የሆነላቸው መላእክት እንኳን በአንተ ፊት መቆም አይቻለንም ሲሉ ሁለት ክንፋቸውን እግራቸውን ያጥፋሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ። አንተ ማየት አይቻለንም ሲሉ ይሄ ትምህርተ ፍርሃት እኮ የፍርሃት ምልክት ነው። ግን ይሄ ፍርሃት ደግሞ ፍቅር ያለበት ነው። መላእክት እንኳን እስከዚህ ድረስ ደርሰው እግዚአብሔርን የሚፈሩ የሚያከብሩ ከሆነ እኔም ፈሪሃ እግዚአብሔር ሊኖረኝ ይገባል። ስለዚህ ስጸልይ እግዚአብሔር ከፊቴ እንዳለ ማሰብ አለብኝ። የሚጀምረው እንዲህ ብዬ ነው። ወደ ትክክለኛ ከድንዛዜ ወደ ተላቀቀ ጸሎት ልገባ የምችለው ጸሎት ማለት እግዚአብሔርን ማናገር ነው። አለ እግዚአብሔር እዚህ ጋር፣ እኔ ግን በአይነ ሥጋ አላየውም። ልቡናዬን ንጹሕ እያደረግኩ ብሄር ኖሮ መጽሐፍ ምን ብሏል? ብፁዓን ንጹሐነ ልብ እስመ ይሬይዎ ለእግዚአብሔር። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ነው የሚለው። አባ ሕርያቆስም ነቢያት ልቡናቸውን መንፈሳቸውን ንጹሕ በማድረግ እግዚአብሔርን አይተውታል ነው የሚለው። ገጽ በገጽ ከእግዚአብሔር ጋር ተያይተዋል ነው የሚለው። እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር፣ እግዚአብሔርን አይተውታል። በቃ ወተናጸሩ ገጽ በገጽ ገጽ በገጽም ተያይተዋል። እግዚአብሔር እኮ ተወስኖ ልክ በቦታ የሚወሰኑ ሆኖ ተወስኖ ፊት ለፊታቸው ላይ ስለቆመ እኮ አይደለም። መንፈስን ስታነጻ ይገባል፣ እግዚአብሔርን ታየዋለህ፣ በጸጋ ይገለጥልሃል አንተ በሚገባ መጠን ማለት። ስለዚህ ትክክለኛ ጸሎት ለማድረግ ጸሎት ምንድን ናት? እግዚአብሔርን ማናገር። እግዚአብሔር እዚህ ጋር አለ፣ እየሰማኝ ነው። በእግዚአብሔር ፊት ስቆም ምንድነው መናገር ያለብኝ? ምንድነው እሱ የሚወደው? ኃጢአት ለምሳሌ ስጸልይ ኃጢአተኛ መሆኔን አምኜ የማልጸልይ ከሆነ እግዚአብሔር አይሰማኝም። አይዛክ ዘሲሪያ የተባለው ሊቅ ነው የሚናገረው። ኃጢአተኛ መሆኑን አምኖ የማይጸልይን ሰው እግዚአብሔር አይሰማውም። አንድ የቁስጥንጥንያው ጋናዴስ የተባለ ሊቀ ጳጳስ ደግሞ ምን ይላል? በእግዚአብሔር ፊት ለጸሎት ስትቆም እንዲገባን ማለት ነው፣ የኔ ፈቃድ ይሁን አትበል፣ አንተ አይደለም ፈጣሪ፣ ያንተ ፈቃድ ይሁን በል። የምትጠይቀው ባሪያህን አይደለም እኮ ፈጣሪህን ነው፣ ንጉስህን ነው። ስለዚህ እሱ ፈቃዱን እንዲያደርግልህ ነው እንጂ መጠየቅ ያለብህ ያንተን ፈቃድ እሱ እንዲሸከምልህ መጠየቅ የለብህም። እንዲህ ከሆነ ልክ ስጸልይ ጌታ ሆይ አንተ ፈጣሪዬ ነህ፣ አምላኬ ነህ፣ መጋቢዬ ነህ፣ ጠባቂዬ ነህ እና ያንተን ፈቃድ በእኔ ህይወት እንዲሆን አድርግልኝ፣ እንደዚህ እያለ ነው መጸለይ ያለበት ማለት ነው። ስለዚህ ከድንዛዜው ከግዴለሽነቱ ስሜት ለእግዚአብሔር ቦታ የሌለው ከመሆን ራሱን ማላቀቅ የሚችለው አንደኛ ራሱን ሲመረምር ነው። ሁለተኛ ችግሮቹን ነቅሶ ማውጣት ሲችል ነው። ሶስተኛ ኃጢአተኛ መሆኑን ሲረዳ ሲያምንና ሲቀበል ነው። አራተኛ ይህንን ይዞ በእግዚአብሔር ፊት ለጸሎት ሲቆም ነው። ኃጢአተኛ መሆኑን አምኗል፣ ራሱን መርምሯል፣ ችግሮቹን ነቅፎ አውጥቷል፣ አውግዟል። ከዛም እግዚአብሔር የተባለ መሐሪ አምላክ አለ ብሎ እግዚአብሔርን ከፊቱ አቆሞ በቃ የትም ቦታ ሲሄድ እሱ አለ። እሱ የሚከተለኝ እንደ አንድ ጠላት አይደለም። አተ ብሎ ሊያጠፋ አተ አበንዝራ ሌባ ያየው እኮ ነው ሊለኝ አይደለም። ኃጢአት ስሰራ እያየኝ እንድመለስ በሚፈልግ ልቡና ሆኖ ነው። እግዚአብሔር ንጹህ ነው። ሁልጊዜም የሁላችን መመለስ ነው የሚፈልገው። ስለዚህ የትም ቦታ ስገባ መመለስ ነው የሚፈልገው። በዚህ ሆኖ ነው የሚከተለኝ። ስለዚህ የትም ሲሄድ እየተከተለኝ ነው እያየኝ ነው ብዬ ማስብ ከሆነ ልክ ለጸሎት ስቆም ልቡናዬ ስብሰብ አድርጌ ትንሽዬም ብትሆን አቤቱ ጌታ ሆይ እኔን ኃጢአተኛውን ይቅር በለኝ፣ እኔን ኃጢአተኛውን ይቅር። ቅድም መነኮሳት ያልኩ እችን ነው የሚናገሩ 24 ሰዓት በልቡናቸው የልብ ጸሎት ነው ትባል። በአንደበት ከሰው ጋር እየተነጋገሩ ራሱ በልባቸው እችን ነው የሚናገሩት። እችን ስለሚናገሩ መጣ አባ አርሳኒዮስ ሌባው ብትለው ምንም መስሎ ይታይ አቤት ነው የሚል ያን ያምነዋል። ለሱ ድንቅ ብርቅ አይደለም። አሁን ለአንተ ሄጄ ወይም ለሆነ ሰው ሄጄ አተ
ጨምላቃ፣ ዘረኛ ወይም እንደዚህ ምናምን ነገር ብለው ወዲያው ነው ብስጭት የምንለው ሁላችንም። ለምን? ራሳችን እየመረመርን አይደለም የምንኖረው። ራሳችን ዝቅ አድርገን እያሰብን አይደለም የምንኖረው። ስለ ራሳችን የሆነ ትልቅ ቦታ ትልቅ ነገር እያሰብን ነው የምንኖረው። ይሄ ስሜት የሌለን እንድንሆን ነው የሚያደርገን። ግን ከዚህ ብንወጣ ያ እየጣመን ነው የሚመጣው። ነገራችን ላይ ራስን ዝቅ ማድረግ፣ ሌሎቹን ከፍ አድርጎ ማሰብ፣ ከኔ ይበልጣል ይሻላል ብሎ ማሰብ፣ ኃጢአተኛ መሆንን ማመን፣ እነዚህ ነገሮች እየጣሙን ነው የሚሄዱ። ደስ ትክክለኛው የህይወት መንገድም ስለሆነ እሱ ደስ እያለ ነው የሚሄደው። ስለዚህ ምንም ብስጭት፣ ስድብ ቢመጣ ምን ትታገሳለት፣ ፔሽንስ ይኖራል፣ እርጋታ ይኖራል፣ እንደዚህ ነገሮች ይኖረዋል። እና በዚህ ዓለም የሚኖሩ ሰዎች ከድንዛዜያቸው ተላቀው ትክክለኛውን ጸሎት ሊጸልዩ የሚችሉት የጸሎትን ትክክለኛ ትርጉም በመረዳት ነው። ለምንድን ነው የምጸልየው የሚለውንም ለይተው በማወቅ ነው። ይህን ሲያደርጉ በእግዚአብሔር ፊት መስዋዕት እያቀረቡ እንደሆነ ይረዳሉ። ንጹህ ጸሎት ማቅረብ ይችላሉ። የተከበራቸው የእግዚአብሔር ቤተሰቦች ይህ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አንቀጸ ብፁዓን ሰንበት ትምህርት ቤት የ2018 አብይ ጾም ምክንያት በማድረግ ሁለተኛውን ሳምንት ቅድስትን አስመልክተን ከመምህራችን ከዲያቆን ዮሐንስ ጋር ቆይታ እያደረግን ነው። ወደ ቀጣዮቹ ጥያቄዎች እናልፋለን ማለት ነው። መምህር፣ አሁንም ወደ ቀጣይ ጥያቄ ሳልፍ ብዙ ጊዜ በአሁኑ ሰዓት በዓለማችን ላይ በተለይ ሰዎች በጣም ክርስቲያኖችም ትኩረት የሚያደርጉት ውጫዊ ውበት ላይ ነው። ውጫዊ ሰውነታችን፣ አካላችን ቅዱስ እንዲመስል፣ ንጹህ እንዲመስል ብዙ ጥረት ስናደርግ እንታያለን። በክርስትና ትምህርት ደግሞ ይበልጡኑ ሰዎች ውብና ቅዱስ መሆን ያለበት ውስጣዊ ሰውነታቸው ነው። ይህን እንዴት ይመለከቱታል? በተለይ በጾም ወራት ሰውነታችንን ስናደክም፣ ስንጾም፣ ስንጸልይ እንዴት ነው የውስጥ ውበታችንን ልንጠብቅበት የምንችለው? ውስጣዊ ውበታችንን ሊያሳምርልን የሚችለው ጾም እንዴት ነው የሚለውን ብናነሳ። አይ በጣም ጥሩ ነው። ይሄም እንግዲህ አንዱ ፈተና ነው። አሁን ያለንበት ፈተና ይሄ ከምንድን ነው የሚመነጨው? ራስን ከማግነን፣ ራስን የተለየ አድርጎ ከማሰብ፣ ራስን ከማስወደድ፣ ሰዎች እኛን እንዲወዱን አድርጎ ከማሰብ፣ ባያውቁትም ይህን የሚያደርጉ ሰዎች ራስን ለማስመለክ ከመፈለግ ሁሉ ነው የሚመነጨው። ሰውየው ለምሳሌ ስለ ውጫዊ ውበቱ የሚጨነቅ ከሆነ ምንድን ነው እንደዚህ እንዲጨነቅ የሚያደርገው ብለህ ጥያቄ ብጠይቅ፣ ሰዎች እንዲለጠፉበት ነው አይደል? ሰዎች ሁሉ እንዲሳቡበት ነው። ሰዎች ሁሉ እንዲማረኩበትና እንዲያደንቁት ነው። ስለዚህ ሰዎች ሁሉ እንዲያደንቁ ይፈልግ፣ እንዲወዱ ይፈልግ። እኔ ራሴን ራሱ በቃ የተለየው ነኝ ብዬ ማምን ከሆነ ለራሴም ጣዖት ነኝ፣ ለሌሎች ሰዎችም ራሴን ጣዖት ማድረግ ፈልጌያለሁ ማለት ነው። ይሄ ቅድም መጀመሪያ አካባቢ እምነት ብዬ የጀመርኩት ለዚህ ነው የሚወስነው ማለት ነው። አሁን ሰዎች በተፈጥሮ እግዚአብሔር የሰጣቸውን ነገር ይጠሉታል። ከዚህ የተነሳ እግዚአብሔር ያልሰጣቸውን ውበት ሊሰሩ ይፈልጋሉ ማለት ነው። ትርጉሙንም እርግጥ ያዛቡታል። ሌላ ነው የሚያደርጉት። በጣም ነው የሚገርመው። በእነሱ ሕሊና ውስጥ የሰጡትን ትርጓሜ ያ ከፍቶታቸው የተነሳ ከፈተናቸው የተነሳ የሚመጣባቸው እኮ በእነሱ ሕሊና ውስጥ የሰጡትን ትርጓሜ ለመፈጸም ነው የሚጥሩት። በቃ ውበት ማለት ቀይ መሆን ማለት ነው ምናምን ብለው ካሰቡ ጥቁር እንኳ ቢሆኑ ራሳቸውን ለማቅላት ነው የሚሄዱት። ስለዚህ ቆዳቸውን ሊገፉት ይችላሉ። ሌላ አይነት አሁን ብዙ አይነት ነገር ነው ያለው። እንደውም ብዙ ነው የሚባለው። እርግጥ ይሄ በአብዛኛው በሴቶች ይጸናል ይባላል። ውጫዊ ነገር ጌጣጌጡ፣ ራስን ለማሳመር በጣም መሞከሩ ምናምን፣ ሌላ ለማድረግ መሞከሩ። አንድ ጊዜ አንድ ጽሑፍ ላይ ምንድን ያየሁት እንደዚሁ እርግጥ ሲቀልዱ ነው ያ ሴቶች አሁን ፈጣሪን ነፍስ ስጠን እንጂ ሌላውን እኛ እንገጣጠማለን ይሉታል አይነት ነገር። ለምንድን ነው ይሄ? እርግጥ ይሄ ተጋኖ ነው የቀረበው፣ ግን እንደዛ ሊያስመስል በሚችል መልክ በፍጹም መልካቸውን ይጠሉታል ብዙዎቹ። አይተው እንደሆነ
ይሄ ፊልተር የሚባል ነገር አለ፣ ሌላ መልክ የሚሰጥ ማለት። ለምንድን ነው ያን የሚፈልጉት? ለምሳሌ ትክክለኛ መልካቸውን ጠልተውታል እነሱ። ሌሎችም በዛ መልክ እንዲያውቋቸው አይፈልጉም። በፊልተር ፊታቸውን ሌላ ያደርጉና በአካል ስታገኛቸው በፍጹም ሌላ ናቸው። ምንድን ነው ጥቅሙ ነው? አሁን የዛ ለምሳሌ ያልሆንከውን ሰዎች እንደሆንክ አድርገው እንዲያስቡ መፈለግ ምንድን ነው ጥቅሙ? ጥቅም እኮ የለውም። ይሄ ቅድም እንዳልኩት የድንቁርና ምልክት ነው፣ የህማም ምልክት ነው። ግን እንዲህ እንደሆኑ አያውቁም። ችግሩ መታመምህን አለማወቅ በጣም አደገኛ ጉዳት አለው። ማወቅ አትሊስት እንድትወጣ ያደርጋል። መታመምን ካላወቅ እንዴት ሆነ ልትወጣ የምትችለው? አንድ ሰው በሽተኛ መሆኑን ካላወቀ እኮ እንዴት ሆኖ ነው ሐኪም ቤት ሄዶ ሊድን የሚችለው? ጤናማ እንደሆነ አድርጎ ስለራሱ እያሰበ ማለት ነው። ይሄ በሚባለው እኮ he who conceals this disease does not expect to be cured ይባላል። በሽታውን የደበቀ መድኃኒት አይገኝለትም ይባላል። መድኃኒት እንዲሰጥ ከፈለግ በሽታን ማወቅ አለብህ፣ መናገር አለብህ። በሽታን ከደበቅ በሽተኛ መሆንን ካላመንክ እንዴት በምን መንገድ እግዚአብሔር ራሱ እንዴት አድርጎ ነው ሊያድን የሚችለው? ማመን አለብህ እኮ ይሄን ግን ማመን አይፈልጉም። ስለዚህ አንደኛ እግዚአብሔር በተፈጥሮ የሰጠኝ ነገር በቂ አይደለም ብሎ ማመን የሚያመጣው ጣጣ ነው። አንድ ሁለተኛ ውጫዊ ኤክስተርናል ከመሆን ቁሳዊ ማቴሪያሊስቲክ። እንደውም ምንድነው የሚለው አንድ ሊቅ ስሙ ይጠፋኛል፣ ታላሴስ የተባለ ሊቅ 3 ነገሮችን ማውገዝ አለብን ይላል። አንደኛ ክፉ የሆነ የዝሙት ፍላጎትን ሁልጊዜ ማውገዝ አለብን ይላል። ሁለተኛ ድንቁርናን፣ ሶስተኛ ቁሳዊነትን ኤክስተርናል የሆነውን ነገር ውጫዊ የሆነውን ነገር ማቴሪያሊዝም የምንለውን ነገር ገንዘብን ሞዴል ሊሆን ይችላል፣ መልክን ሞዴል ሊሆን ይችላል። በጣም ይሄ ውጫዊ ነው። ለምሳሌ ይህንን ነገር በጣም ማውገዝ አለብን ነው የሚለው። ለምን? ትክክለኛ ሰብዕናችን ጠብቀ እንዳንኖር ነው የሚያደርገን እና የሆነ ውጭ ኤክስተርናል የሆነ ነገር ላይ እንድንጠለጠል ነው የሚያደርገን ማለት ነው። ስለዚህ ያ በጣም ነው የሚያጠፋን፣ ሀሳባችን በጣም ይበርዘዋል። እና ይሄ ቅድም እንዳልኩት አንደኛ በቂ አይደለሁም እኔ እግዚአብሔር በተፈጥሮ ሲፈጥረኝ ለእኔ የሰጠኝ መልክ በቂ አይደለም ብሎ ከማመን፣ እንደዚህ ደግሞ ብሎ ማመን እግዚአብሔርን በቂ ነገር አትሰጥም እንደማለት እኮ ነው በነገራችን ላይ። ወይም በሌላ አባባል እግዚአብሔር በሰጠን ውበት ላይ ሌላ ውበት ለመጨመር መሞከር እግዚአብሔርን የመስራት ጉድለት አለብህ ብሎ እንደማሰበብ ነው። ይሄ በጣም አደገኛ ችግር ነው። ስለዚህ ሰዎች መጀመሪያ እንደዚህ አይነት ነገር ሲያደርጉ ምን እያደረጉ እንደሆነ ማወቅ አለባቸው። በተፈጥሮ የተሰጠንን መጠበቅ የተፈቀደ ነው። ምንም እሱ ችግር የለውም፣ በመጽሐፍም የተፈቀደ ስለሆነ። በተፈጥሮ ያልተሰጠንን መፈለግ ግን በፈጣሪ ላይ ማመጽ ነው። ለምሳሌ ሴት ወንድ መሆን ብትፈልግ በፈጣሪ ላይ ማመጽ ነው። ወንድ ሴት መሆን ቢፈልግ በፈጣሪ ላይ ማመጽ ነው። ልክ እንደዛ ማለት ነው። ልክ እንደዛ በተፈጥሮ እግዚአብሔር የሰጣቸውን ከለር፣ መልካቸውን፣ ቁመታቸውን የሚጠሉ ሰዎች ካሉ ያን ማድረጋቸው እንግዲህ በእግዚአብሔር ላይ የሚያደርጉትን ተቃርኖ አመጽ ነው ሊያመለክትባቸው የሚችለው ማለት ነው። ስለዚህ ይሄን በደንብ አድርገው ሰዎች መጀመሪያ አስተሳሰቡ ምን አይነት ችግር እንዳለበት መለየት አለባቸው። አስተሳሰቡ ችግር እንዳለበት መለየት ካልቻሉ መፍትሄ ሊያቀርቡለት አይችሉም፣ ሊለቀቁ አይችሉም። ውስጥ ትክክለኛውን ውበት ማምጣት አይችሉም። ለምሳሌ እንዲህ ብዬ ጥያቄ ልጠይቅ። እኛ ሁላችን የተፈጠርነው በማን መልክ ነው ብዬ ብጠይቅ መልሳችን ምንድን ነው የሚሆነው? በእግዚአብሔር። ግን እንዲህ ነው ብለን እናምናለን ወይ ነው ጥያቄው። እምናምን ቢሆን ኖሮ ለምንድን ነው እኔ ከሌላው የተለየው እንደሆንኩ አድርጌ ማስበው? እኔ ከሱ ይልቅ አምራለሁ፣ እኔ ከሷ ይልቅ አምራለሁ፣ እሷ ከኔ ይልቅ ታምራለች፣ እሱ ከኔ ይልቅ እያል ራሳችን ከሌሎች የተሻለ መልክና ውበት እንዳለን አድርገን የምናስበው ለምንድን ነው? ይህን እኮ በጣም ማወቅና መረዳት እንችላለን። ብናስተካክል ህሊናችንን፣ እምነታችን ብናስተካክል የሚቀረፍ ነገር ነው። ካላስተካከልን ግን ልንቀርፈው አንችልም። አንድ የእግዚአብሔር መልክ አለኝ ብዬ ካስብ ጥቁሩን ሳይ እንደኔ ውብ ነው። ሶሎሞን ለዚህ ነው ጥቁር ነኝ ነገር ግን ውብ ነኝ ያለው። በሰዎች ሲታይ አይነ መጭማጫ፣ ጸጉረ ላጫ፣ ጥርሰ ገጣጣ፣ ወገበ መናና፣ እግረ ዘነዘና፣ ደረተ ማንጣ እንደዚህ የሚባል በቃ ይሁን የሚያስጠላ አይነት ሰው ልባል እችላለሁ። ግን ውበት እሱ ነው ወይ? ትክክለኛ እሱ ከሆነ ሁላችን አንድ የእግዚአብሔር መልክ የለንም ማለት ነው።
ውበት ማለት ውጭ አፍንጫ፣ ጆሮ እንደዚህ የሚባለው ነገር ነው እንደማለት ነው የሚሆነው። ግን ሰብዕና ራሱ ሰውነት የሚባለው ነገር በጣም እኮ ነው የሚገርመው። ሰውነት ማለት ፊትነት ማለት ነው። ሰውነት ማለት እኮ ፊትነት እኮ አንዱ የሰውነት አካል ነው እንጂ ብቻውን አይደለም። ስለዚህ አረዳዳችን መስተካከል አለበት። ለሌላ ነገር ባሪያ እንድንሆን ውጫዊ ነገር ላይ እንድንንጠለጠል የሚያደርገን አንደኛ ደጋግሜ እንደምናገረው አለማመናችን ነው። በእግዚአብሔር ላይ በትክክል አለማመናችን ነው። ሁለተኛ ድንቁርናችን ነው። መለወጥ አንችልም። መልካችን ለምሳሌ መልካቸውን የሆነ ቀለም ቢቀቡ የሆነ ነገር አድርገው ከለሩን ቢቀይሩ እንደውም እየሻገተ ነው የሚሄደው። አርቲፊሻላይዝ እያደረግነው ነው የምንሄደው። በነገራችን ላይ የበለጠ ያለነዛ መኖር በተፈጥሮ ደህና የነበረውን መልክ ሌላ ነገር በማላመዳችን ምክንያት በሽተኛ እያደረግነው ነው የምንሄደው። ታውቃለህ? እንደዚህ ነው የምናደርገው። አሁን ኮስሞቲክስ እንደዚህ የተለያዩ ነገሮችን ተጠቅመው ፊታቸው የሚቀያይሩ የተለያዩ ነገሮች የሚቀቡ ሰዎች ሳይቀቡ ሲቀሩ ሌላ ነው የሚሆኑት። ጥንት የነበራቸው እያጡት ነው የሚሄዱት ማለት ነው። ስለዚህ እንደዛ መሆን የለብንም። ይሄ ከክፉ ፍላጎት የተነሳ ከተዛባ አረዳድ፣ ከእምነት ማነስ፣ ራስን ከመሸጥ በሰዎች ዘንድ የተለየ አድርጎ ለማሳሰብ ከመሞከር፣ ራስን ከማምለክ፣ ሌሎችም እኛ እንዲያመልኩን ከማሰብ የተነሳ ያውም ጊዜያዊ ስሜትን ለማርካት ጊዜያዊ ስሜትን ከማርካት የሚያረጅ ሁሉ መሆኑን ይረሳሉ ሰዎች። ታውቃለህ? ፊታቸው ቀስ እያልክ ስትሄድ የሚሰበር ሁሉ መሆኑን ለምን ትረሳለህ? መጠበቅ ነው ተፈጥሯዊ መልክ እንጂ ሌላ መልክ እንዲኖረው ለማድረግ መሞከር እኮ ማለት የሆነ ጊዜ ተሰባሪ ልትሆን እንደማትችል እንዴት ታስባለህ? ትሰበራለህ እኮ። አይን የነበረው አይኑ የጠፋ ሁሉ እኮ አሁን አይነ ስውር ምንለው በሙሉ እኮ ጥንቱን እንደዛ ሆኖ እኮ አይደለም። ብዙዎች እኮ አሉ ያዩ የነበሩ ድንገት አይናቸው የጠፋ ብዙዎች እኮ አሉ ፊታቸው ያምር የነበረ ድንገት በሆነ ነገር ምክንያት ፊታቸው የተበላሸ። ነገ እኮ አንቺ ወይ አንተ እንደዛ ልትሆን ትችላለህ። ስለዚህ ለጊዜው በሚገኝ ደስ ደግሞ ይሄ መልክ ይቀጥላል ወይ ነው ጥያቄው። ስለ መልክ ስትጨነቅ እና ልታሳምረው ስትሞክር ስትጥር ሰዎችን ውጭ ላይ ነው የምታንጠለጥለው፣ ውስጥ ላይ አይደለም። ውስጡ መልኩን ትክክለኛው መልክ እንዲያገኝ አይደለም የምታደርገው ማለት ነው። ከዚህ የተነሳ ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? አንቺ ሴት ሆይ ስለ ውጫዊ ውበትሽ ትጨነቂያለሽ፣ ትክክለኛው ውበት ማግኘት ትፈልጊያለሽን? ያን ትክክለኛው መልክ ደግሞ መላእክት አይተው እንዲያደንቁሽ ትፈልጊያለሽን? እንግዲያስ ነፍስሽን የትህትና ቀለም ቀቢያት ይላል። ለምን? ትክክለኛ ውበት ያለው ውስጣችን ስለሆነ አስተሳሰባችን። ምሳሌ አንድ ሰው አንድ ወንድም በለው ፊዚካል አፒራንሱ ያምራል፣ ፊቱ በጣም እንበለው እስቲ እንደዛ ቀይ ነው፣ እንደዚህ ነው፣ አፍንጫው ሰልካካ ነው እና እንደውም ዮሐንስ አፈወርቅ ምንድነው የሚለው? የአፍንጫው ውበቱ አጥርቶ ማሽተቱ ነው እንጂ ሰልካካነቱ አይደለም። ለምሳሌ አፍንጫው በጣም የሚያምር ሆኖ ማያሸት ከሆነ ምን ጥቅም አለው ነው የሚለው። የጥርስ ውበቱ በስርዓቱ ማድቀቁ ላይ ነው እንጂ መግጠጡ ወይም እንደዚህ ቅርጹ የተበላሸ መሆኑ አይደል። የጥርስ ስራው ማግኘት ነው እንጂ እኮ ሌላ ምን ውበት አለው? የጥርስ ትክክለኛ ውበቱ ግብሩን መፈጸሙ ነው። የአይንም ትክክለኛ ውበቱ አይኔ በጣም አይኔ ሲያምር ተብሎ ግን አጥርቶ ማየት ነው ምን ጥቅም አለው? የተፈጠረው ለማየት እንጂ ያምራል ለመሰኘት እኮ አይደለም። የጆሮ ውበቱ አጥርቶ መስማቱ ነው። አጥርቶ የማይሰማ ከሆነ ጆሮ ሲያምር ምንም ጥቅም የለው። ይሄን ግን ሰው መረዳት ብዙ ሰው አይፈልግም። እግዚአብሔር በተፈጥሮ እነዚህ ነገሮች የሰጠን በተፈጥሮ የተሰጣቸውን አገልግሎት በአግባቡ እንዲፈጽሙ ነው እንጂ ያሌላቸውን ነገር እንድንሰጣቸው አርቲፊሻላይዝ እንድናረጋቸው አይደለም። ውበትም ማለት እሱ አይደለም። ለምሳሌ ለማግባት እንኳን ቢሆን አንድ ሰው መልኳን ሊያይ ይችላል፣ ግን መልኳን ሊያገባ ግን አይችልም። በፍጹም አይችልም። መልኳን ካገባ በእርግጠኝነት እቺ ሴት ስታረጅ ሊፈታት ይችላል። ወይም ደግሞ አያድርገውና ነው ያለው። እንግዲህ ድንገት መልኳ ላይ የሆነ ነገር ቢገጥም ይጣላታል ማለት ነው። እሺ መልኳን ያገባ ብለን መልኳን ብቻ አይቶ አንድ ሰው ቢያገባ ወይም መልኩን ብቻ አይታ ፊዚካል አፒረንሱን አይታ ብትወደው እንዴ እቤት የሚኖሩት እኮ ከመልኩ ጋር አይደለም፣ ከአስተሳሰቡ ጋር ነው፣ ከአነጋገሩ ጋር ነው፣ ከእቅዱ ጋር ነው፣ ከግብሩ ጋር ነው። ይሄ ሰው እቤቷ ከገባ በኋላ ሌላ ሴቶች ጋር መሄድ ቢሆን የሚሳደብ ቢሆን ምንድነው የዚህ ሰው ጥቅም እንዴ? ትልቁ መልክ እኮ ያለው ውስጥ ነው። ትልቁ መልክ ይልቁን አሁን ለውጫዊ ነገር የምናባክነውን ጊዜ የምናባክነውን ፕሮፐርቲ
በአጠቃላይ ወደ ውስጥ ብናደርገው ሀገር ይቀደስ ነበር፣ ቤተሰብ ይባረክ ነበር። በነገራችን ላይ ጥሩ ትውልድ ይመጣ ነበር። ያ ሁሉ ወጪ በጣም ብዙ ወጪ ነው የሚወጣው። ኤክስተርናል ለሆነ ነገር፣ አርቲፊሻል ለሆነ ጸጉር፣ አርቲፊሻል ለሆነ ፊት፣ አርቲፊሻል ለሆኑ ብዙ ነገሮች ማለት ነው። ጥፍሮች፣ ምኖች በጣም ይገርማል። ደግሞ የተፈጥሮን አይተኩም። የሚያዩ ሰዎች ለምሳሌ አይነ መጭማጫ ሰው ሲያይ አይኑ በኃጢአት ምክንያት የደነዘዘችበት ሰው ሲያይ አርቲፊሻል የሆኑ ነገሮችን ሲያምር ብሎ ሊናገር ይችላል። ከተፈጥሮ ጋር ግን ሊነጻጸር አይችልም። የጠራ አይን ደግሞ ሲኖረው ተፈጥሯዊውን ነገር ነው የሚያደንቀው። በቃ እግዚአብሔር በተፈጥሮ የፈጠረው ነገር ውብ ነው የሚለው። በዛ በተፈጠረው ነገር የተፈጠረውን ነገር ደግሞ ሲያይ ወደ እግዚአብሔር ነው የሚሄደው። ይሄን መረዳት ያስፈልጋል። እና ሰዎች ፍጡር መሆናቸውን ቢረዱ፣ እግዚአብሔር የፈጠራቸው መሆናቸውን ቢረዱ፣ የኔ የሚሉት መልክ ራሳቸው በተፈጥሮ ራሳቸው እንደዛ አድርገውት ያመጡት እንዳልሆነ ቢረዱ፣ አምራለሁ እንኳን በውጭ ብሎ የሚያስብ ሰው ቢኖር የሚያምርም በእውነት ቢሆን ያን የሰጠው እግዚአብሔር እንደሆነ ቢረዳ። ዮሐንስ አፈወርቅ እንደው ምንድን ነው የሚለው? ቆንጆ ሴት መልከ መልካም የምትባል ሴትና መልከ ጥፉ የምትባል ሴት ብትኖር ይላል፣ መልከ መልካሟ ብዙ ወንዶች ስለሚከተሏት መልኩን ሰጥቶ ፈተና አብስቶባታል ይላል። ያችኛይቱ መልክ የላትም፣ ፈተና ደግሞ እንደዛችን እንደ መልከ መልካሟ የለባትም። አየህ፣ ለአንዱ አንድ ነገር ሲሰጥ በተሰጠው ነገር መጠልቅ ደግሞ እግዚአብሔር የሚፈልገው ነገር አለ። መክሊትም እኮ እንደዛ ነው። ለአንዱ አንድ፣ ለአንዱ ሁለት፣ ለአንዱ አምስት እንዲሰጥ መደበቅ አይቻልም። ማፍራት ነው የሚጠበቀው። ስለዚህ ለአንዲት ሴት መልክ ከተሰጣት በመልኳ እግዚአብሔርን መግለጥ አለባት። አንድ ወንድም መልክ ከተሰጠው ውጭ ያምራል ብሎ ከሰበ ራሱን ሰዎች እንዲወዱት ሳይሆን እግዚአብሔር እንዲወደው የእግዚአብሔር ነው ብሎ እንዲያስብ ራሱን ራሱ በቃ የተለየው ነኝ ብሎ ከማሰብ ይሄን እኔ ምሳሌ ሌላው ጥቁር የሆነው ማን ጥቁር ስላደረገው ነው? ሌላው እንደዚህ የሆነው እግዚአብሔር እኮ ነው ሁሉን የፈጠረው። ስለዚህ በሱ ውስጥ ከኔ ጋር እኩል የሆነ እግዚአብሔር መልክ አለ፣ በሷም ውስጥ ከኔ ጋር እኩል የሆነ እግዚአብሔር መልክ አለ። ሁላችንም ለምሳሌ እኔ ከማንም ጋር እኩል ነኝ ብዬ ማሰብ ከሆነ እኔን ከሌላው የበለጠ ለማድረግ አልጥርም። እንዲህ ካደረግ ትክክለኛው ውበት ያገኛል፣ አልጣላም። ሁሉም በእኔ ነው የማየው፣ ውስጤ ያምራል ማለት ነው። ስለዚህ ጾምን የምንጾምበት መሰረታዊ ምክንያቱም እንደዚህ ይሄ እንዲያ ትክክለኛ ያስተሳሰብ ጥራት እንዲሰጠን መልክ እንዲሰጠን ነው። ሐሳቡ ያልቀናለት ሰው የፈለገ ውጩ ቢያምር ከምድረ በዳ አራዊት ይልቅ አስፈሪ ነው የሚሆነው። ጅብን ሰው ይፈራዋል ይበላኛል ብሎ፣ ከጅብ ይልቅ የሚያስፈራ ሰው አለ። በተለይ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? እሳት ሀገርን ሊያጠፋ ይችላል፣ የሆነን አካባቢ ሊያቃጥል ይችላል። እንደዚህ ግን በውሃ ደግሞ ቶሎ ብለህ ልታጠፋው ይችላል። ቅናት ግን በጣም አደገኛ እሳት ነው። በአንድ ጊዜ የማታበርደው በጣም አደገኛ እሳት ነው። ቅናት ግድያን ይወልዳል። ለምሳሌ ቃየል በወንድሙ በአቤል ቀንቶ ነው ወንድሙን እስከ መግደል የደረሰው። ቅናት ተመልከት፣ ቅናት በጣም እግዚአብሔርን እንድትጠላ ያደርጋል። ስለዚህ አንድ ሰው ለምሳሌ ቅናት ያለበት ከሆነ የፈለገ መልኩ ቢያምር፣ ውጫዊ መልኩ ቢያምር፣ ውስጡ ቆሻሻ ነው ማለት ነው። በጣም መሰረታዊ ወርቁ ማለት እኮ ነው። ይሄ እኮ ከላይ ይሄ እኮ መሸፈኛ እኮ ነው እንዴ! አንድ ሰው የበቆሎውን ከላይ ያለውን ቆዳውን ይበላዋል እንዴ? ይሄ እኮ እንደዛ ማለት እኮ ነው። ውስጣችን ነው ዋናው አካል ያለው። አስተሳሰባችን ምናችን ያለው ውስጥ ነው። ትልልቅ አካላት ያሉት ውስጥ ነው። ውስጥን ካጠራን ካስተካከል ውስጣችን እየጠራ ሲመጣ ውጫችን እያማረ ነው የሚሄደው። ስለዚህ ውስጣችን የሚያጠራው ደግሞ አንዱ ጾም ነው። ትክክለኛ ጾም በነገራችን ላይ ማለት ከምግብ መከልከል ማለትም አይደለም። ትክክለኛ ጾም ማለት ከኃጢአት መከልከል ነው። ከኃጢአት የምትከለከለው ደግሞ በሙሉ አካል ነው። ዓይንህ፣ ጆሮ፣ ለምሳሌ ጸጉር የሚሰራው ኃጢአት አለ፣ ቅንድብ የሚሰራው ኃጢአት አለ፣ ፊት የሚሰራው ኃጢአት አለ፣ ይሄ አፍንጫ የሚሰራው፣ ጆሮ የሚሰራው፣ እግር፣ ጥፍር የሚሰራው ሁሉ አለ። ለቅዱሳን መልክ እኮ የምናደርሰው ከራስ ጠጉር እስከ እግር ጥፍር ድረስ መልክ የሚደርስላቸው እኮ አካላቸውን ስለቀደሱ ነው። አካልህን ከቀደስከው ለእያንዳንዱ አካል ምስጋና ሁሉ ይቀርብላታል። ይሄ ግን ሊሆን የሚችለው መቼ ነው? ውስጥ ሲቀደስ ነው። አስተሳሰብ ሲቀደስ ነው። ልቡና ሲቀደስ ነው። ለምን? ከውስጥ የሚወጣው ነገር ነው ጎጂ።
ወደ ውስጥ የሚገባ አያረክስም ብሏል መጽሐፍ ራሱ። ከውስጥ የሚወጣ እኮ ማለት ከልቡና የሚመነጨው ነገር፣ ከአስተሳሰብ የሚወጣው ነገር ስድብ ሊሆን ይችላል፣ ንቀት ሊሆን ይችላል፣ ከንቱ ነገር ሊሆን ይችላል፣ አሉባልታ ሐሜት ሊሆን ይችላል። ከውስጥ ነው የሚወጣው ይሄ ሁሉ። ተመልከት። ጽድቅም ከሆነ ዳዊት ለዚህ እኮ ነው ወዘጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት በመዋዘ ማይ። ልክ በውሃ ዳር የተተከለች ተክል ዕለት ዕለት ፍሬ እንደምታፈራ ያ ውሃ ምሳሌ ነው። ተክሊቱ ምሳሌ ናት። ተክሊቱ የኛ ሰውነት ምሳሌ ናት። ውሃ የተባለ ቃል እግዚአብሔር ነው። ዕለት ዕለት ያቺ ዛፍ ከውሃ ዳር አካባቢ በመኖሯ ምክንያት ፍሬ እንደምትሰጥ አንተም ራስህን መትከል ያለብህ ውሃ ዳር የተባለ የእግዚአብሔር ቃል አካባቢ ነው። የእግዚአብሔር ቃል አካባቢ ራስን ከተከልክ ዕለት ዕለት ከልቡና መልካም ነገር ይመነጫል። ሐሳብህ ጽሩ ይሆናል። ለዚህ ነው ስትጾሙ ለምሳሌ በመጽሐፍ ምንድነው የተባለ? ታጠቡ ተቀቡ ይላል። አሁን ስለ ኤክስተርናል መልክ አይደለም። ሰው ብዙ ጊዜ ቅባት ከመቀባት ምናምን ጋር ሊያያይ ሰው ይችላል። ታጠቡ የሚለው በአንባ አንሳ ነው። ቅዱስ ኤፍሬም ሶርያዊ እንደተናገረው ተቀቡ የሚለው ቃል እግዚአብሔርን ነው። አየህ፣ የእግዚአብሔርን ቃል ለውስጥ ቀባት አኑረው። ደግሞ አንባ አንሳ ይኑር። ከልብህ አልቅስ ኃጢአትን እያሰብክ። በሌላ በኩል ደግሞ መቀባት ፍቅርን ነው። መቀባት መታጠብ ደግሞ ከኃጢአት ነው። ንስሐ መግባት ማለት ነው። ይህንን አድርግ። ይሄ ነው ጾም እንደ ግብዞች እንዳይሆን የሚያደርገው፣ እግዚአብሔር እንዲቀበልህ የሚያደርገው። ህይወትም ልክ እንደዚህ ናት። እግዚአብሔር ማሸጊያውን አይደለም የሚያየው፣ ቆዳህን አይደለም የሚያየው። በነገራችን ላይ ቆዳማ ልታሳይ ትችላለህ እኮ። ፊልም ሰሪዎችም እኮ በፊልም ቦታ ላይ በሆነ ፊልም ሲሰሩ የሆነ ገጸ ባህሪ ነው የሚሰጣቸው። ያን እኮ ሪያክት ያደርጉታል፣ ይተውኑታል። በቃ ይተውኑታል። እግዚአብሔር የሚያየው የውጫዊ ውበታችን፣ አለባበሳችን፣ ጌጣችን፣ ነጠላዬ፣ ጽዳቱ እሱን አይደል። እግዚአብሔር ውስጥን ነው መጀመሪያ የሚያየው። ልቡናህን ነው የሚያየው። ልብህ ንጹህ ከሆነ ውጭ ቆሻሻ ቢሆን እግዚአብሔር ምንም። ውስጥ የፈለገ መልክ ኖሮት አጊጦ ተውቦ አሸብርቆ ነስቶ ከብሮ ምንም ነገር አድርገለት ውስጥ ቆሻሻ ከሆነ እግዚአብሔር አይቀበለው። ግን በተገላቢጦሽ ውስጥ ንጹህ ሆኖ ውጭ ቆሻሻ ከሆነ ግን እግዚአብሔር ይቀበላል። ያነጻል፣ ራሱ እግዚአብሔር ይሰነግላል። ስለዚህ ዳዊትም የጸለየው ምንድነው ያለው? መልኬን አንጻው እኮ አይደለም ያለው፣ ንጹህ ልብን ፍጠርልኝ ነው መጀመሪያ ያለ። እጠበኝ ከበረዶ ይልቅ። ስለዚህ ስለ ልብ ንጽህና ነው የሚናገረው። ትክክለኛ ውበት ያለው እዛ ነው። ልብን ማንጻት። ልብ ሲነጻ ሐሳብ ይነጻል፣ ፍቅር ይኖረናል፣ ትህትና ይኖረናል፣ ፈሪሃ እግዚአብሔር ይኖረናል፣ ቅድስና ይኖረናል፣ እምነት ይኖረናል። እነዚህ ነገሮች ይኖሩናል። ያን ጊዜ ይሄ ያለው ሰው በጣም የበቃ ቅዱስ፣ በጣም የከበረ ተብሎ መልኩ ያማረ እግዚአብሔር የሚገለጥበት። ለምሳሌ እግዚአብሔር በእኛ ይወጣል። ለምሳሌ በእኛ ሰውነት እግዚአብሔር ይወጣል። እንዲሁም ዮሐንስ አፈወርቅ ምንድን ነው የሚለው? ሰማያት ይነግራ ስብሐተ እግዚአብሔር ወግብረ ደዊሁ ያይዳ ስብሐት የሚል አለ መዝሙር። ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ለመሆኑ ሰማያት አንደበት አላቸው ወይ? አፍ አውጥተው ይናገራሉ ወይ? አይደለም። ይሄ የተነገረው ስለ ሰውነት ነው ይላል ዮሐንስ አፈወርቅ። ቅዱስ ጳውሎስን ስለሚመሰጥበት ጳውሎስ ነው ሰማይ የተባለው ይላል። ፀሐይ የተባለው ደግሞ ክርስቶስ ነው ይላል። በዚህኛው ሰማይ የሚወጣውን ፀሐይ ደመና ይጋርደዋል። ክርስቶስ የሚወጣበት ፀሐይ ሰማይ፣ ጳውሎስን ግን ደመና የማይጋርደው ፀሐይ ነው የሚወጣበት። ስለዚህ በሁላችን አካል ክርስቶስ ይወጣል። አስበው። በአንተ አካል ግን ክርስቶስ ሊወጣ የሚችለው ከልቡና ንጽህና የተነሳ ነው። ከውሳጣዊ ማንነት የተነሳ ነው። ውስጥ ውብ ስትሆን ክርስቶስ ነው የሚያድርባት፣ ክርስቶስ ነው የሚቀመጥባት። ውስጥ ከማማሯ የተነሳ ከውስጥ ቅድስና የተነሳ ውጫዊ አካል ይዋባል። በቤተ ክርስቲያን ምን እንለዋለን? ለምሳሌ የነፍስ ቅድስና ለስጋ፣ የስጋ ቅድስና ለልብስ፣ የልብስ ቅድስና ለጥላ። አሁን የጴጥሮስ ጥላው ፈወሰ ተብለ። አሁን የጴጥሮስ ጥላው ያምራል አያምርም? እንጠይቃቸው እስኪ። ምን ያደርጋል? ቁመቱ አምሮ እንደዚህ መልኩ በጣም ቀይ ሆኖ ግን ውስጡ ርኩስ ከሆነ የቆሻሻ ማስቀመጫ ሳጥን ከሆነ ምን ያደርጋል እንዴ? በአማረ ዕቃ ቆሻሻ ማስቀመጥ እንደማለት እኮ ነው። ውጭን አጊጦ ውስጥን በኃጢአት፣ በክፋት፣ በርኩሰት፣ በምቀኝነት፣ ራስን የተለየ በትዕቢት፣ ለምሳሌ በአብዛኛው ትዕቢት ራስን ፔኪላር በማድረግ ልዩ በማድረግ በዚህ መንፈስ መሞላት እኮ ማለት በንጹህ ሳጥን ውስጥ ቆሻሻ ማስቀመጥ ማለት ነው። የቱ ነው የሚሻለው? በቆሻሻ ሳጥን ውስጥ ወርቅ ቢቀመጥ ነው
በንጹህ ሳጥን ውስጥ ቆሻሻ ቢቀመጥ ነው የሚሻለው። አሁን ብዙ ሰው እየመረጠ ያለው በንጹህ ሳጥን ውስጥ ቆሻሻ ቢቀመጥ ይሻላል እያለ ነው ያለ። ስለ ውጫዊ መልክና ውበት ብቻ ስትጨነቅ እሱን እያሰብክ ነው ማለት ነው። ደጋግሜ የተናገር ያለው ይሄ ማለት ጽዳትን መጠበቅ፣ ራስን መጠበቅ፣ ተፈጥሯዊ መልክን መጠበቅ አይገባም። ከዚህ ጋር አይደለም። ያልተገባ ፍላጎትን ከመሻት ጋር፣ ራስን ልዩ ለማድረግ ከመሞከር ጋር፣ ለምሳሌ ሰዎች እኔን እንዲያደንቁ፣ እኔ ላይ እንዲለጠፉ፣ አቤት አለባበሷ፣ አቤት አሁንማ በጣም አፈንግጧል ብዙ ነገር። ይሄ ሁሉ የምናየው ነገር ራቁትነት በለው፣ በጣም ወራዳነት በለው፣ ዝርክርክነት በለው፣ እንደዚህ ነገር በሙሉ ከልብ ቆሻሻነት ወይም ከልብ ቆሻሻ የሚመነጭ ነው። ልብ ንጹህ ቢሆን ኖሮ ይሄ ሁሉ አይሆንም ነበር። ለምን? ህሊና ራሱ ይነግረናል። ህሊናችን ልቡናችን ንጹህ ቢሆን አሁን የህሊናችን ድምፅ አሸንፈነዋል። በነገራችን ላይ ወደ ኃጢአት እያዘነበልክ ስትሄድና ኃጢአትን እያደረግ ስትሄድ ህሊና የእግዚአብሔርን ድምፅ ማሰማቱን እያራቀ ነው የሚሄደው። ስለዚህ በቃ ይደነዝዝባል ማለት። ወደዛ ከመሄዳችን የተነሳ ብንራቆት የፈለገ ነገር ብንሆን ብዙም አይሰማን ሰዎች ሆነናል። ግን ትክክለኛው መልክ እና ውበት ያለው ግን ውስጥ ላይ ነው፣ ውሳጣዊ ማንነት ላይ ነው። ስለዚህ ሰዎች በጾም ራሳቸው ውስጣቸውን ማጥራት ነው ያለባቸው፣ ማስተካከል ነው ያለባቸው። ለዚህ ነው ጾም ልብን የምታነጻናት፣ በጎ ሐሳብን የምታፈልቅናት፣ የተራቡትን የምታሳስብናት፣ አጋንንትን የምታርቅናት፣ ሐሳብን ጽሩ የምታደርግናት፣ ልቡናን የምታቀናናት ብለን የምንናገረው በዚህ ምክንያት ነው። ወደ መጨረሻው ጥያቄ እናልፋለን። መምህር እስካሁን የሰዎችን ንጽህናን ተመልክተናል እና ሰውነትን ንጹህ በማድረግ የሚገኘውን ጸጋ ለማየት ሞክረናል። ይበልጡኑ አሁን ደግሞ ብዙ ጊዜ ንጽህናን በቆሻሻ ዓለም ውስጥ እንዴት ማግኘት ይቻላል የሚል ሀሳብ ይነሳል። ከቦታ አንጻር ስንመለከተው ንጽህናን ገዳማውያን ወይም የተቀደሰ መካን ላይ ላሉ ሰዎች ብቻ እንሰጣለን። በቤተሰብ ውስጥ፣ በስራ ቦታ፣ በኑሮ ውስጥ፣ በማህበራዊ ግንኙነታችን በሙሉ ንጽህናን ማግኘት አንችልም ወይ? በተለይ በጾም ወራት እንዴት አይነት ንጽህናን እንደዚህ ማግኘት እንችላለን? ይሄ ቅድም መጀመሪያ አካባቢ ከመለስነው ጥያቄ ጋር ተመሳሳይ ነው። መጀመሪያ ላይ ካነሳ ነው ለተወሰኑ ሰዎች ንጽህናን የመስጠት አይነት ዝንባሌ፣ አሁን ደግሞ ለተወሰኑ ቦታዎች የመስጠት አይነት፣ እዛ ያው የቅድስና የንጽህና ነገር የሚከናወንበት ቦታ ከመሆኑ የተነሳ እዛ ያሉ ሰዎች እንጂ ከተማ ላይ እንደዚህ ይሄም እምነትን ነው ማዕከል የሚያደርገው ማለት ነው። የምናምነው እምነት ምንድን ነው የሚለውን ነው ማዕከል የሚያደርገው። ሌላ ነገር የተለየ የለው። ለምሳሌ ፀሐይ ስትወጣ ብርሃኗን ቆሻሻ ላይ ትጥላለች አይደል? ቆሻሻ ላይ ታደርጋለች። ቆሻሻ ላይ ብርሃኗን ስታደርግ ቆሻሻው ፀሐይቱን ያቆሻታል ወይ ነው ጥያቄ። ይልቁኑ ቆሻሻውን ምንድን ነው የምታደርገው? ታጸራዋለች አይደለም? አድርቃ ታስተካክለዋለች። እንደዚህ ነው የምታደርገው። ስለዚህ ፀሐይን ቆሻሻው ሊያቆሽሻት እንዳልቻለው ብርሃኗን በምትልክበት ጊዜ እኛ ንጹህ ከሆን ማንም አያቆሽሸንም። በነገራችን ላይ መጽሐፍ ደግሞ ምንድን ነው የሚለው መሰለህ? ለንጹህ ሁሉ ንጹህ ነው የሚለው። ሌሎች ሰዎች ያለባቸውን ስህተት ሁሉ ማየት ያቅተናል። ታውቃለህ? እየነጻ ከሄድክ የሚያመነዝርን ሰው ከአንተ የሚሻል አድርገህ ነው የምታስበው። ለአንተ እሱ ከአንተ የተሻለ ንጹህ ነው። ያ ግን የሚመነጨው ከምን ነው? ከልብ ንጽህና የተነሳ ነው። ስለዚህ ተመልከት፣ ከማንኛውም ቆሻሻ ከምትለው አካል ለምሳሌ አባቶቻችን እግዚአብሔር ከነሱ ጋር ሲዋሃድ ሰገራ ውስጥ ስትከታቸው እንኳን እጅግ ያማረ ሽታ ከሰገራው ያማረ ሽታ የሸታቸው የነበሩ ቅዱሳን አሉ። ሰገራውን የቀደሰው ማን ነው? ሽታው እንዲያምር ያደረገው ማን ነው? ከነሱ ጋር ያለው ኃይል ነው። እኔ ከኔ ጋር እግዚአብሔር አለ ብዬ ማምን ከሆነ እንዲኖርም ማድረግ እችላለሁ ብዬ ማምን ከሆነ የትም ልሂድ፣ በስራ መስክ፣ በኑሮ፣ በማህበራዊ ህይወት፣ በትዳርም በምንም የትም ቦታ ያለው መቀደስ እችላለሁ። ቅዳሴ ስናስቀድስ ምንድን ነው የምንለው? እንግዲህ ቅዳሴውን ብዙ ሰው ሲያስቀድስ ኮንሰፕቱን ብዙ አይረዳውም። ሀሳብ ብዙ ተብራርቶ መነገር አለበት ራሱን ችሎ። ግን ብዙ ኮንሰፕቱን ስለማይረዳ ኃይል መቅዳት ከሚገባ ቦታ ኃይል ሳይቀዳ ነው የሚወጣው። ቅዳሴ አሁን አንድን ሰው ትክክለኛ ህይወት እንዲኖር ኃይል የሚሰጥበት ቦታ ነው። ለምሳሌ በቤተ ክርስቲያን ቅዳሴ ሲቀደስ ቤተ መቅደሱ ውስጥ ስዕላት አሉ።
ስዕላት የሰማይ መስኮቶች ናቸው። የሚደረጉት ቅዳሴ ላይ ልክ ቅዳሴው ሲቀደስ በምድር ላይ እንዳትቀመጥ ነው። ቅዳሴ ገና ሲጀምር ምንድነው የሚለው? ልክ ግብዓተ መንጦ ላይ ተጠናቆ የንባብ ክፍል ሊጀምር ሲል ካህኑ የሚለው አለ የሚመጠን ግርም ዛት ይለት ወጽፍት ዛት ሰዓት። እቺ ሰዓት እንደምን የምታስፈራናት የሚለው ልክ ቅዳሴ ውስጥ ስንገባና ከቅዳሴ በፊት በምንኖርበት ጊዜ ሰዓቱ ተመሳሳይ አይደለም። ከቅዳሴ በፊት ያለው ሰዓት ሂስቶሪካል ታይም ነው የሚባለው። ይሄ የሚቆጠር ፓስት ቴንስ ያለው ፕሬዘንት ፊውቸር እንደዚህ የሚባል ነገር ያለው ጊዜ ነው የሚባለው። ልክ ቅዳሴ ሲጀምር ግን ሰዓቱ ክሮኖሎጂካል ታይም የሚባለው ይቀርና ካይሮስ የሚባለው ይሆናል። ካይሮስ ማለት ሴከርድ ታይም የሚባል የተቀደሰ ጊዜ የሚባል ነው። ያ ቅዳሴ የእግዚአብሔር ጊዜ ነው። የሚያስፈራ ያለው ለዚህ ነው። አሁን በምድር ላይ የምትኖረው በአንተ ጊዜ ውስጥ ነው። አሁን ግን ቅዳሴ ውስጥ ስትገባ የምትገባው ወደ እግዚአብሔር ጊዜ ውስጥ ነው። ወደ ተቀደሰው ጊዜ ውስጥ ነው የምትገባው። ወደዚህ ውስጥ ስለምትገባ ሕሊናህን ወደዛ ቅድስና አስገባ። ካልሆነ ግን ደጅህን ከዘጋህበት ገና ሲጀምር ካህኑ የሚያነበው ምንባብ አለ። ለዲያቆንም ለሁሉም እንዲሰሙ ከፍ አድርጎ የሚያነበው እሱ ምንባብ ላይ ካህኑ ስለ አንተ ሲተጋ አንተ ለምንድን ነው በርህን ደጅ የምትዘጋው? ወይም ከአንዱ ሀገር ወደ አንዱ ሀገር ለምንድን ነው በልቡና የምትመላለሰው? ለምን እንዲህ ታደርጋለህ ይላል። እዛው ቅዳሴ ውስጥ ቆመ ኮንሰፕቱን ባለመረዳት ምክንያት ውጭ ልትሆን ትችላለህ። እንደዛ መሆን ግን የለብህም ነው። ለምን እዛ ውስጥ ነው ብዙ ኃይል ቀርተ ነው የምትወጣው። ቅዳሴ ውስጥ ነው ብዙ ኃይል የሚቀዳው። ምንባባት ራሱ ትክክለኛ ቦታቸው ቅዳሴ ነው። ለምሳሌ ቅዳሴ ውስጥ ሲነበብና ከቅዳሴ ውጭ ሲነበብ ወንጌልም መልእክታትም እኩል ቫልዩ የላቸውም። አንድ መልእክት ነው የሚነበበው። ትክክለኛ የንባብ ቦታው ግን ቅዳሴ ነው። እሱ ራሱ ቅዳሴ ውስጥ በሚነበብበት ጊዜ የቃል መስዋዕት ነው የሚባለው። ሊተርጂ ኦፍ ወርድ ተብሎ ስርዓተ አምልኮት ውስጥ የሚካተተው በጣም ትልቅ ትርጉም አለ። መነበብም ያለበት በጣም በእርጋታ ሰዎች እንዲያደምጡ ተደርጎ፣ አሁን ግን እንደዛ ይደረጋል አይደረግም የሚለው የምናውቀው መሆኑ እንደተጠበቀ ሆኖ እንደዛ ለምን ትልቅ ኃይል ነው የሚቀዳው። ከዛ ይህን አብልቶ አጠጥቶ ሰማያዊያን ኃይሎች ጠርቶ ሕሊናን ወደ ሰማይ ነጥቆ መላእክትን ጠርቶ ይህን ሁሉ አድርጎ ዕጣኑን አምጥቶ አሸትቶ ምላስን አቅምሶ ዓይንን አሳይቶ አፍንጫን አሸትቶ እጅን አስዳስሶ የስሜት ዋሶችን በሙሉ ቀድሶ መጨረሻ ላይ ዲያቆኑ ይላል እቱ በሰላም አለቀ። በቃ ምን እያለ ነው? አሁን ይህን ሁሉ ኃይል ቀርተሃል፣ ይህን ሁሉ ኢነርጂ ወስደሃል። ይህን ሁሉ የወሰድከውን ላልወሰዱ፣ ላልገባቸው፣ ላልተማሩ፣ ላልቀዱ፣ ላላወቁ፣ ላልበሉ፣ ላልቀመሱ፣ ለተራቆቱ ሂደህ ግባና ስጣቸው ነው። ቀድሳቸው ነው። ተቀድሰሃል ነው። አንተ ይህን የማርያምን ቅዳሴ የሚቀድስ ማርያምን እቀድሳለሁ አይበል፣ እሱ ራሱ ይቀደሳል ነው ያለ ሕርያቆስ። ትቀደሳለህ በቅዳሴው። ይህን ካደረግክ በኋላ የቀዳውን ኃይል ወጥተህ ስጥ ነው ወደ ዓለም። ሂድ ወደ ዓለም። ጌታ ምንድን ነው ያለው? እንደ በጎች በተኩላዎች መካከል እልካቸዋለሁ ነው ያለው። የምትሄደው ወደ ተኩላዎች ነው። ክርስቲያን ነኝ ካልክ እንደዛ ነው የሚሆነው። ስለዚህ ወደ ተኩላ ስትሄድ ደግሞ አስተሳሰቡ በጣም የተበላሸ፣ የተጣመመ፣ የረከሰ፣ የቆሸሸ ማዕት ሰው ታገኛለህ። እነሱን ምንድን ነው የምታደርገው? ትቀድሳቸዋለህ። በትዳርህ ትቀድሳለህ፣ በስራ ትቀድሳለህ፣ በቤተሰብ ህይወት፣ በልጅ አስተዳደግ ትቀድሳለህ። ይህን ግን ለማድረግ ኃይል የምትቀዳ፣ የምትኖረውን ህይወት የምታውቅ፣ ክርስቲያን መሆንን የምታስብ፣ ክርስቶስን በቤት መግለጥ ያለብህ መሆኑን፣ ይሄ ግዴታ መሆኑን የምታውቅ መሆን አለብህ። ይህን አድርገህ የምትኖር ከሆነ ሁሉን ወደ መቀደስ፣ ወደ ማንጻት፣ ወደ ማክበር ነው የምትመጣው። ሩክስ ነገር አንተን ሊያጠፋ አይችልም። ጨለማ ብርሃንን ሊያሸንፍ አይችልም። ሰይጣን እግዚአብሔርን ሊያሸንፍ አይችልም። ይልቁኑ ሰይጣን ያደረበት እንኳን ካለ እግዚአብሔር ከቀረበው ይወጣል። ጾምና ጸሎት ለምሳሌ በሰይጣን አይሸነፉም። ተገቢው ሰው ከያዛቸው ሰይጣንን ያስወጣል፣ ያሸንፋል፣ ያባራሉ። ለዚህ ነው በመጽሐፍ ዝንቱ ዘመድ ዘይወፅእ ዘእንበለ ጾም ወጸሎት፣ እንደዚህ አይነቱ ጋሬን በጾምና ጸሎት ካልሆነ ሊወጣ አይችልም። ጾምና ጸሎት አጋንንትን ሁሉ ያስወጣል ማለት ነው። እንዲህ ከሆነ በጾም ጊዜ በሌሎች ሁሉ ያደረን ክፉ መንፈስ እግዚአብሔር እንዲያስወጣ መትጋት አለብኝ። ሌሎችን ወደ ትክክለኛ መረዳት እንዲያመጣቸው አቤቱ ጌታ ሆይ ስራ በኔ፣ እኔን አስተካክለኝ፣ ዕቃ አድርገኝ ብሎ ነው ማሰብ ያለበት እንጂማ በዚህ ዓለም ነው ያለሁት እና በዓለም አይደል ታዲያ የምትኖረው? የምትላከው ወደ ዓለም አይደል? የምንጾመውም እኮ ከዚህ ዓለም ሀሳብ እንድንላቀቅ ነው። ከዓለም ሀሳብ ማለት እኮ ከግንዱ ከምናምን ማለት እኮ አይደለም። ዓለም ማለት ኃጢአት ነው።
ከኃጢአት ፍላጎት ማለት ነው። እኔ ውስጥ ነው ዓለም ያለው፣ እኔ ውስጥ ነው የኃጢአት ፍላጎት። ከሱ ራስን ታላቅቀዋለህ፣ ሌሎች ሰዎችም እንዲላቀቁ ታደርጋለህ። ራስን እያነጻ ከሄድክ ሌሎች ሰዎችን የማንጻት እድል ከፍተኛ ነው። አያስፈራም። ራስን ስታነጻ ንጹሕ የሆነው እግዚአብሔር ካንተ ጋር ስለሚሆን ሌሎቹ ጋር ለምሳሌ ባለማመን ያለ ሰው ቢኖር፣ በክህደት ያለ ሰው ቢኖር እሱን ስለመለወጥ ነው የምታስበው፣ ስለመቀደስ ነው የምታስበው፣ ወደ እግዚአብሔር ስለመማረክ ነው የምታስበው እንጂ በእሱ ተማርኬ እሄዳለሁ ስለማለት አይደለም። ያሸንፈኛል፣ ቅድስና እየኖርኩ ያለሁትን ሕይወት ያጠፋብኛል ብለህ አይደለም የምታስበው። እና እንደዚያ ነው የሚያደርገው ማለት ነው። ስለዚህ ሕሊናን፣ እምነትን፣ አስተሳሰብን፣ አረዳድን ማስተካከል በጣም አስፈላጊ ነገር ነው በዚህ አውድ ማለት ነው። እምነት ደግሞ የምንለው ነገር በጣም ወሳኝ ነው። ቦታ ከሰጠነው በጣም አደገኛ ነው የሚሆነው። እነዚያ ቦታዎች ግን እንሄዳለን። ለምሳሌ ገዳማት በተለየ መንገድ የእግዚአብሔር ጸጋ ያለበት፣ ረድኤቱ ያለበት፣ እሱ የሚገለጥበት ስለሆነ እሱ ብቻ በተለየ መንገድ የሚመለክበት ቦታ ስለሆነ በተለየ መንገድ እግዚአብሔር ይገለጣል። እዛ ስትሄድ የቅዱሳኑ መንፈስ፣ የእግዚአብሔር ረድኤት፣ ቃል ኪዳኑ፣ ቅዱሳኑ እዛ ጋር ምን ያደርጉ እንደነበረ ያ ገዳም፣ ያ ሁሉ ኃይል ትቀዳበታለህ። ቀርተ ግን ወደ ዓለም ነው የምትፈጥረው። ዓለምን ልትለውጣት፣ ልትቀድሳት፣ ከክርስቶስ ጋር ልታገናኛት። እንዲያውም በመጽሐፍ ምንድነው የተባለው? ቀዝቃዛ ጽዋ ውሃ ብታጠጡ በደቀ መዛሙርቴ ስም ወይም በነቢይ ስም ቀዝቃዛ ጽዋ ውሃ ብታጠጡ የነቢይን ወይም የደቀ መዝሙሬን ዋጋ ታገኛላችሁ ብሏል ጌታ። ያውን ብዙ ሰው የሚመስለው ቀዝቃዛ ጽዋ ውሃ ማጠጣት እሱ ሊትራል ነው። የመጀመሪያ ሂስቶሪካል ሴንስ ይባላል። ችግር የለውም እሱ። በጻድቅ ስም መዘከር፣ በነቢይ ስም መዘከር፣ በሐዋርያ ስም መዘከር፣ በሰማዕት ስም፣ በመልአክ ስም መዘከር ይቻላል። ግን ሂስቶሪካል ሴንስ ነው። ዋናው ዝክር እሱ አይደለም። ዋናው ዝክር ቀዝቃዛ ጽዋ ውሃ ያለው ውሃን ማንም አያጣትም። ስለማያጣት ውሃ ያላት ማንም ሰው ሊሰራት የሚችለው በአቅሙ ሊያደርጋት የሚችለው ስራ ናት፣ በጎ ስራ። ይቺን ጽዋ ያለው ደግሞ የእኛን ሰውነት ነው። የሚገርም በአንተ ሰውነት ውሃ ያጡትን እዛ ያሉ ለምሳሌ ክርስቲያን ሆነው ጌታ ምን ቄስ አለ፣ ምን ዲያቆን አለ፣ ምን ምእመን አለ፣ ምን ስርዓት ያለው ጋብቻ አለ፣ በተክሊል እየተጋቡ እንዲያደርጉ አይደል ምናምን ብሎ ጋብቻም ያናነቅ ሊኖር ይችላል። ክርስቲያኖችም ያናነቅ ክርስቲያን ራሱ ሆኖ ማለት ነው የሚታይ ያጣው ሁሉም አስመሳይ ነው ሚል ሊኖር ይችላል። አንተ ምን ማድረግ ይጠበቅብሃል? ቀዝቃዛ ጽዋ ውሃ ያን ሰው ማጠጣት አለ። ለምን ተጠምቷል? አላየማ። ስለዚህ ካንተ የሚፈልገዋል። አንተ በሰውነትህ ወይም በትዳርህ ትንሽዬም ቢሆን መልካም ነገር ካደረግ በአንተ ማንን ያህል እግዚአብሔር ለካ ትክክለኛ ሰው አለ ማለት ነው ብሎ ያስባል። ዮሴፍ ይሄን ያደረገ ተሰዶ ወንድሞቹ ሽጠውት ነው የሄደው አይደል? ወደ ግብጽ ከሄደ በኋላ ባሪያ ሆኖ ጲጥፋራ ቤት ውስጥ ገብቷል። ባሪያ ሆኖ የገባው እንግዲህ በጣም ከባድ ነው። ባሪያ ሆኖ እግዚአብሔርን የማያውቅ ሰው ቤት ውስጥ ነው የገባ። ሲገባ ግን ምንድን ነው ያለው? እግዚአብሔርን ማያውቅ ሰው ጋር ገብቼ እንዴት ሆኜ አሁን አይደለም ያለ፣ የሚጠበቅበትን አደረገ። ሲያደርግ መጽሐፍ ቅዱስ ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 39 ላይ ጲጥፋራ በዮሴፍ እግዚአብሔርን ያየው ነበረ። በጣም ያስገርማል እኮ። ስለዚህ ለማያምነው ሰው እንኳን እግዚአብሔርን ዮሴፍ ያሳይ ነበር። መቼ? በሕገ ልቡና ሆኖ። አስበው እንግዲህ በመርገም ዘመን ሆኖ በማያምን ሰው ቤት ገብቶ እግዚአብሔርን ማሳየት ከቻለ በዘመነ ሐዲስ ሆነን በምህረት ዘመን ሆነን ያውም የክርስቶስን ስጋና ደም ተቀብለን በቅባ ሜሮን ታትመን በጥምቀት ክርስቶስን ለብሰን እንዴት ነው ትንሽዬ እንደ ዮሴፍ እንኳን ማድረግ ባንችል ትንሽ እንዴት ክርስቶስን ማሳየት ያቅተናል? ቀዝቃዛ ጽዋ ውሃ የተባለው እሱ ነው። ግለጠው፣ ክርስቶስ ትንሽም ቢሆን አሳየው፣ ሌሎች የለም እንዳይሉ። እንዴ በቃ አላይም እኮ ሳየው ቄሱን ሳያው ነው ጳጳሱን ሁሉም በቃ ሌባኑ አጭበ እንዳይል ማሳየት ግዴታ አለብህ ነው። ይሄን ካደረክ ነው ትንሽዬ ካሳየ ከሰማዕታቱ ስራ ትንሿን ማሳየት ከቻልክ ትዕግስት ሊሆን ይችላል፣ ትትና ሊሆን ይችላል፣ ይቅርታ ሊሆን ይችላል። እችን ካሳየ በአንተ ያን ያዩ ሰዎች ወደ ክርስትና ይመጣሉ፣ ይማረካሉ፣ የጠማቸው ይረካሉ ነው የሚለው። እና ይሄ እንድናደርግ ነው እንግዲህ እኛ የተጠራ ነው የሚለውን እንድናስተውል ነው እንግዲህ ይሄን በዚሁ ያነሳሁት ማለት ነው። እሺ መምህር፣ ጥያቄን አገባድጃለሁ። እንደ ማጠቃለያ የምንወስደው በዚህ በአብይ ጾም ሁለተኛው ሳምንት ቅድስትን
ምእመናን ባሉበት ቦታ ሆነው እንዴት ቅድስናን ይለማመዱ፣ ራሳቸውን ወደ ማንጻት ወደ መቀደስ እንዴት ይሸጋገሩ የሚለው በሰፊው አይተናል። እንደው እንደ ተጨማሪ የሚጨምሩት ሀሳብ ካለ አጭር ሀሳብ። የተለየ ነገር እንኳን የለኝም። ያው የተባለውን መስማት ነው። ብዙ ነገር ለማንሳት ስለሞከርን ማለት ነው። ይህንኑ የተባለውን ነገር መስማት ነው። እንግዲህ ጾም ሙሽሪት ናት። እንደ ሙሽሪት ነው የምትወሰደው። ሙሽሪት በሰርጓ ዕለት ሚዜዎችን፣ ታዳሚዎችን ትጠራቸዋለች ሰርጓ ላይ እንዲገኙ። ግን የምትጠራቸው አካላት በቻሉት መጠን ራሳቸውን አንጽተው ነው የሚመጡት። ለሰርጉ ዲዘርቭ ቢያንስ እንዲያደርጉ ለሰርጉ ካላቸው ክብር የተነሳ ለሙሽሪት ካላቸው ክብር የተነሳ ማለት ነው። እና ጾምም እንደ ሙሽሪት ናት። ዮሐንስ አፈወርቅ ይላል መቀበል ያለብን ራሳችን አንጽተን ቅድሰን ሀሳባችን አቅንተን። ይህ ሁሉ ለማድረግ ግን ቅድም እንዳልኩት እምነት፣ ፈቃድን ማስተካከል፣ ራስን መመርመር፣ ያለንበትን ኮንዲሽን መረዳት በጣም ወሳኝ ነው። ልቡና ከተዘጋችብን ከቆለፍናት በፈቃዳችን ምክንያት ልቡናችን ከዘጋን፣ ስንፍና ከተጫነብን፣ በግዴለሽነት እሳት ውስጥ ከገባን ግን ድንዛዜ በሰውነታችን ስለሚሰለጥን የሚጠቅመንን ነገር ሳንጠቀመው ልናልፍ እንችላለን። ስለዚህ ቅድስት ተብሎ የተሰየመውም ራሱ እንድንቀደስ ነው እንጂ ጾሙ በራሱ አካል ከህልውና እኮ የለውም። ጾም የሚባል ነገር የተፈጠረ ጾም የሚባል ነገር እኮ የለም። ጾም ማለት ከሆነ በታወቀ ሰዓት ለታወቀ ጊዜ ከታወቁ ምግቦች መከልከልን እና ከኃጢአት መከልከልን። ቤዚካሊ ዋና ትርጉሙ ከኃጢአት መከልከል ነው። ከምግብ የምንከለከለው ከኃጢአት እንድንከለከል እንዲያበቃን ነው። ከመጀመሪያው ሳምንት ጀምሮ እስከ መጨረሻው ሳምንት ጊዜ ድረስ የምንጾመው ለቅድስና ለሌላ ነገር አይደለም። ለቅድስና ከሆነ አንዱ ጾም አካል ከህልውና ያለው ነገር ሳይሆን በእኔ መቀደስ ምክንያት ነው ቅድስት የምትባለው። እኔ ቅድስት ካልሆንኩኝ በራሷ ቅድስት የሆነች ቅድስት የለችም እኮ። ሳምንቱ ራሱ አሁን የሳምንት ቅድስት ነው ሲባል እኮ ቅድስናን መዘከራ መለማመድ አለብን፣ ማሳየት አለብን ማለት ነው እንጂ ሳምንቱ ራሱ በራሱ ይሄ ሳምንት ቅድስት ነው ተብሎ እኛ ማለት ነው እኛ ጿሚዎቹ እነን አይደለ ቅድስት ብለን የሰየምነው ስያሜውን በራሱ ቅድስት የሆነ ጾም ይል አካል ከህልውና ስለሌለው ማለት ነው። ቀንም ቢሆን በራሱ ሰኞ የሚባለው ቀን እኔ ቅድስት ነኝ የሚል ሰኞ የለም እኮ። እኔ ቅድስት ሰኞ ነኝ የሚል የለም። የእኛ ድርጊት ነው ቅድስትን ቅድስት የሚያሰኛት። ስለዚህ ድርጊታችን ክፉ ከሆነ ቅድስትን ቅድስት ላንላት እንችላለን። ጊዜዋን ማለት ነው ቅድስት የምትባለው ልጅ አይደለም፣ ጊዜውን ቅድስት እንዳትሆን ልናደርግ እንችላለን። ስለዚህ እኛ ራሳችን መቀደስ፣ ራሳችን ማንጻት፣ ከእግዚአብሔር ጋር ማገናኘት አለብን። ይሄን ለማድረግ ደግሞ ደጋግሜ እንደተናገርኩት እምነታችንን፣ ፈቃዳችንን፣ ስለ ራሳችን ያለን ሀሳብ ከማስተካከል ነው መጀመሪያ ያለብን። ራሳችን ከመመርመር ነው መጀመሪያ ያለብን። ለራሳችን ጊዜ ከመስጠት በተጨማሪ ራሳችን ቆም ብለን ማሰብ መመርመር አለብን። እግዚአብሔር ምን እንደሆነ ነው የሚፈልገው የሚለውን የህይወትን እውነታ ራሱ መረዳት ካለማወቅ፣ በተለይ አለማወቅ በጣም አጥፊ ነገር ስለሆነ ከዛ ራስን ማላቀቅ አለብን። እስከየት ድረስ ነው የምኖረው? ለምንድን ነው የተፈጠርኩት? እግዚአብሔር ከኔ ምንድን ነው የሚፈልገው? የህይወት ዓላማው ምንድን ነው? የህይወት ዓላማውም ቅድስና ስለሆነ ማለት ነው። ይህን ጥያቄ የምጠይቅ ከሆነ ወደ ቅድስና መግባት እችላለሁ። እንደዛ ማድረግ ይቻለናል ለማለት ነው። እሺ፣ ስለነበረን ጊዜ በሙሉ በሰንበት ትምህርት ቤታችን በአንቀጸ ብፁዓን ስምና በተመልካቾቻችን ስም በጣም አመሰግናለሁ። እግዚአብሔር እድሜና ጤና ይስጥልን። እግዚአብሔር ይስጥልን። የተከበራችሁ የእግዚአብሔር ቤተሰቦች የአንቀጸ ብፁዓን ሰንበት ትምህርት ቤት የዘንድሮን የ2018 ዓ.ም አብይ ጾም ምክንያት በማድረግ ቅድስትን አስመልክቶ ከመምህራችን ከመምህር ዮሐንስ ጋር ብዙ መንፈሳዊ መልእክቶችን ስንነጋገር ቆይተናል። እንደተመለከታችሁት ብዙ እንደምታተርፉበትና እንደምትጠቀሙበት ተስፋ አደርጋለሁ። ሳምንት በሌሎች ርዕሰ ጉዳዮች ከሌላ መምህር ጋር እንገናኛለን። እግዚአብሔር ከሁላችን ጋር ይሁን። ቅድስተ ቅዱሳን አንቀጸ ብፁዓን መዝገቡ ለቃል ሰአሊ ለነ ማርያም